ሼር አድርጉ ጋይስ። ቪው ሌትስ ጎ ሄዱ። የሰዓት ማርፈድ አይኖርም። አሁን ጌሙ ጀምሯል። በ10 ደቂቃ ውስጥ እያንዳንዱ ተወዳዳሪዎች 30,000 ማግኘት አለባቸው። ጨዋታው የሚቀጥለው 45 ደቂቃ ብቻ ነው የሚቆየው። ጨዋታው 45 ደቂቃ ብቻ ነው። ለማን ነው ይሄ ነገር? ምንድን ነው? በስተት ነው። ተሳስቶ ነው። የኔ ጊፍተር ነው። ተናገሪ። ተሳስቶ ነው። ጂቢዬ ቴንክ ዩ ሶ ማች ቱጌዘር ፋሚሊ። እናመሰግነው። እንግዲህ ይኸው ፋሚሊዎቻችን ከታች አለን ያሉ ተወዳዳሪ መስያቸው ደንግጠው ነው። ደንግጣችሁ ነው። እኔ ተወዳዳሪ መስያቸው ነው የሚሆነው በእርግጠኝነት። እሺ ጋይስ ኤቭሪባዲ ደብልታፕ አድርጉ። እዚህ ጋር የተቀመጡትን ከማኪ ጀምራችሁ እስከ ሻማር ተወዳዳሪዎችን ፎሎ እያደረጋችሁ ጋይስ ኤቭሪዋን። ሲደመር ምልክቱ ግን ማን ነው በደንብ ፎሎ ማግኘት ያለበት እዚህ ቤት ካላችሁ፣ አንደኛው እዚህ ቤት ሰፖርት የሚያደርጉ ሰፖርተሮች በደንብ ፎሎ መደረግ አለባቸው ጋይስ። የማኪ ሊሆን ይችላል፣ የበላቸው፣ የኤምኬ፣ የስጢፋኖስ፣ የሚላኒ፣ የቤኪ፣ የሻማ ፎሎ እያደረጋቸዋቸው ይጠቅሟቸዋል። ኤቭሪባዲ መመዝገቡን እንዳትረሱ። 15 ሰው እየቀጠለ ነው ማለት ነው ጋይስ። ከ0-0 ሆኗል። ስንት ሰዓት መሰላችሁ ይሄ ጌም ያልቀው? ከ45 12:45 ይሄ ጌም ይጠናቀቃል። አሁን ምንድነው 12 ነው። እየሄድን ጀመረ። ዲቦራዬ ጀምሯል። ጨዋታው ጀምሯል። አሁን ከ0 አደራ ጋይስ ቢያንስ ሁለተኛ ላይ ልውጣ በእናታችሁ። ሳልዘጋጅ ነው። ተው የህዝብ ልጅ ነኝ። እሺ ጋይስ ኤቭሪዋን ለቀጣዩ እንመዘግባለን ውዶች። ኤቭሪባዲ ለምንድን ነው ስጎ ሳያስፈቅድ የሚያወራው? ወይኔ ጀምሯል ጌሙ። በሉሚዩት አሉ። ምን አገባ? ሳላስፈቅድማ እኮ ክሊፕ አሰራው እኮ ብራዘር። እናንተ መድረክ አትረብሹ ጋይስ። ኤቭሪባዲ በ10 ደቂቃ ውስጥ ሁሉም ተወዳዳሪ 30,000 ማግኘት አለበት። 30,000 ያላገኘ ከዚህ ጨዋታ ኤሊሚኔት ይሆናል ማለት ነው። ከዚህ ውድድር ተሰናባች ነው የሚሆነው። 30,000 ማግኘት አለበት። እያንዳንዱ ተጫዋች 30,000 ማግኘት አለበት ጋይስ። 30,000 ያላገኘ ከጨዋታው ኤሊሚኔት ይሆናል ማለት ነው ጋይስ። በነገራችን ላይ 30,000 ብቻ አይደለም፣ ከልብ ጀምራችሁ ኦር ከአበባ ጀምራችሁ እስከ ዩኒቨርስ የመስጠት መብታችሁ የተፈቀደ ነው። የማኪ ቤተሰብ፣ የበላቸው፣ የኤምኬ፣ የስቲቭ፣ የሚላኒ፣ የቤኪ እና የሻማል ማን ነው ቀድሞ 30,000 የሚገባው ጋይስ? ኦልሞስት 2 ደቂቃ ተቆጠረ። 2 ደቂቃ ተቆጥሯል። 2 ደቂቃ ተቆጥሯል። እያየን ያለነው ምንም ነገር የለም በሚያሳዝን ሁኔታ። ዲቦራ ትሪፕል አልመጣም። ለስገው ተወዳዳሪዎች በመጠናነቅ ላይ ይገኛሉ። ማን ነው ቀድሞ 30,000 የሚገባው ጋይስ? እውነት እንደምታዩት ከሆነ ሁሉም ተወዳዳሪዎች የሚገርም ብቃትና ችሎታ አላቸው። የላይቭ ስትሪመሮች ናቸው፣ ፌመሶች ናቸው። በየቤታቸው አስደማሚ ጌሞችን አሳይተውን ያውቃሉ ጋይስ። ኤቭሪባዲ አሁን ማን ነው ቀድሞ 30,000 የሚገባው? አሁን እዚህ ጋር ኤሊሚኔት ተደርጎ ወጣ ማለት አንድ ተወዳዳሪ ጊፍተር የለውም፣ ሰፖርተር የለውም፣ ኦር ፌመስ አይደለም ማለት አይደለም ጋይስ። ሳይዘጋጅ የመጣ ኦር ደግሞ ቤተሰቦቹ ሳይመቻቹለት የቀረ ሊኖር ስለሚችል this is don't take it። ሁሉንም ብቃታቸውን ያሳዩን የሚገራርሙ የላይቭ ስትሪመሮች ናቸው እና 2,000 ማኪ በ2,000 አይ ቲንክ ማኪ ሻርክ ለማኪ ነው አይደል የተሰጠው? yes guys everybody let's go ማን ነው ቀድሞ 30,000
30,000 ኮይን አግኝቶ ከኤሊሚኔሽን የሚተርፈው ሰው ማን ነው? ጋይስ ኤሊሚኔት ከመደረግ የሚተርፈው ማን ነው? ማን ነው? እንደምታዩት እዚህ ጋር ያሉት ተወዳዳሪዎች በጣም 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 አስጊ ናቸው። አጀማመሩ እንደዚህ ቢሆንም አጨራረሱ አስፈሪ ይመስለኛል። አጀማመሩ እንዲህ ቢሆንም አጨራረሱ የሚያስፈራና አስደንጋጭ የሚመስለኝ ለእኔ ብቻ ነው ወይስ ለእናንተም ነው? እኔ ግን አጀማመሩ ዝም ያለ ነገር፣ አጨራረሱ ኦ ማይ ጋድ አስቱን እንደምንወጣ ባለ ሙሉ ተስፋ ነኝ። ጋይስ ኤቭሪባዲ 4 ደቂቃ አልፏል። 6 ደቂቃ ይቀራል። ጋይስ 6 ደቂቃ ይቀራል። በ6 ደቂቃ ውስጥ 30,000 ኮይን ያላገኘ ተወዳዳሪ ከጨዋታው ኤሊሚኔት ይሆናል ማለት ነው። ኤምኬ 1500 አግኝታለች። ማኪ 2000 አግኝታለች። እስካሁን ግን የጨዋታውን ታርጌት የመታ የለም። ግን ስቲል አለን አለን እያሏቸው ነው። ዌር ኢዝ በላቸው ፋሚሊ? ዌር ኢዝ ማኪ? ዌር ኢዝ ስቲቭ ፋሚሊ? ዌር ኢዝ ሚላኒ? ዌር ኢዝ ቤኪ ፋሚሊ? የት ናላችሁት? የት ናችሁ? 5,000 ከቅድሙ ጋር 6,500 6,500 ጋይስ ስሙኝ። በ6 ደቂቃ ውስጥ 30,000 ካላገኙ ከጨዋታው ኤሊሚኔት ይሆናሉ ማለት ነው። ጋይስ ከጨዋታው ኤሊሚኔት ይሆናሉ ማለት ነው። የኤምኬ ፋሚሊ አለን አለን፣ ኤምኬ አይዞሽ አለን እያሉ ይመስላል። ማነው እንትኑን ሶሪ ኤሲ አብሩልኝ እባካችሁ ተወዳዳሪዎች ማናገር። እሺ ጋይስ ማነው ቀድሞ 30,000 ኮይን አግኝቶ ወደ ቀጣዩ ሚኒት የሚያልፈው? ጋይስ ይህ ተራ ጨዋታ አይደለም። ከዚህ በኋላ በደንብ 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 በንቃት ልትከታተሉና በንቃት ልታዩት የሚገባ ጌም እንደሆነ የምናስመሰክርበት ቀን የሚሆን ይመስለኛል። ኤቭሪባዲ ሌትስ ጎ ሌትስ ጎ ሌትስ ጎ። ማነው 30,000 አግኝቶ በዚህ 5 ደቂቃ ውስጥ ወደ ቀጣዩ የሚዘዋወር? እንደምታዩት የኤምኬ ፋሚሊዎች እየሞከሩ ይመስላል። ቆይ ማኪ ኔትወርኳ ይሆናል። ጋይስ እየሞከሩ ይመስላል። ጋይስ ሌትስ ጎ። ሚላኒ ሃይ ቤቢ የኤምኬ ፋሚሊ እየሄዱበት ነው ጋይስ፣ እየሄዱበት ነው ጋይስ። ኤቭሪባዲ ኢት ኢዝ ኦኬ ጋይስ። ምናልባት ኔትወርኳ ሊሆን ስለሚችል መልሰን ቼክ አድርገን እናያታለን። ሰማይ 15,000 ኤምኬ ኦልሞስት 14,000 ገብታለች። ኦልሞስት 15,000 ናት ጋይስ። ሙባረክ አንተነ ዝም ብሎ ጡል እያሉ ማስገባት መግባት እና 18 ነው የሚሆነው። የኤምኬ ፋሚሊ አለን። የሻማን 23,000 ለ15,000 ጋይስ 23,000 ለ15,000። ሌሎቻችሁስ ጋይስ ሌሎቻችሁስ? ማኪ ኔትወርኳ ነው ብያችሁ ነበር። ተመልሳለች ጋይስ
ተመልሳለች። እንደዚህ የጀመረ ጌም እመኑኝ፣ እኔ እንደዚህ ዝም ብሎ የጀመርኩት ጌም ሁል ጊዜ መጨረሻው በጣም አጓጊ እንደሚሆን በጣም እተማመናለሁ። ኔሚ 5000 ለሜላኒ አለን እያሉ ነው የሜላኒ ቤተሰቦች አለን፣ ከጎንሽ ነን፣ አትፍሪ እያሉ ነው። ጨዋታውን ማብራራት ስላለብኝ ስለ ጨዋታው አንዳንድ ነገር ልበል ጋይስ። 30,000 ያላገኘ ተወዳዳሪ ከጨዋታው ኤሊሚኔት ይሆናል። የትኞቹም ፋሚሊዎቻችሁ እዚህ ጋር ያሉት 30,000 ኮይን በመስጠት እራሳቸውን አካውንታቸውን እየነካችሁ 30,000 ኮይን በመስጠት ወደ ቀጣዩ ዙር አስተላልፏቸው፣ ወደ ቀጣዩ ሚኒት። በነገራችን ላይ ጋይስ ይሄ ጨዋታ 500,000 ኮይን የሚያሸንፍ ነው። በለው የትና የት ለበላቸው አንድ አንበሳ ሰጥተዋለች። የትና የት ለበላቸው አንድ አንበሳ ሰጥታ ኤሊሚኔት አትሆንም ብለዋለች ጋይስ። አትሆንም፣ ኤሊሚኔት አትሆንም፣ እዚህ ጨዋታ ላይ ትቆያለ ብለዋለች። ሻማር መሲ እዚህ ጨዋታ ላይ የሚያስፈልገውን ኮይን ሰታ ከኤሊሚኔሽን አድነዋለች ማለት ነው። ሜላኒ፣ ቤኪ፣ ማኪ፣ እስጢፋኖስ፣ ኤምኬ የእነሱ ፋሚሊዎች ጋይስ ስሙኝ፣ ሁሉም ነገር ቀስ እያለ ነው ወደ ላይ ሄደው። አላልኩም ብዬ ነበር ጋይስ፣ አልተናገርኩም? ተናግሬያለሁ ጋይስ። ያማረ ያበበ ጨዋታ ነው የሚሆነው። ሁላችሁም ሼር አድርጉት ጋይስ። ሌትስ ጎ። ማኪ ኔትወርክሽን አስተካክለሽ ተመለሺ። ቆይ ጋይስ፣ ማኪ ኔትወርክሽን አስተካክለሽ ተመለሺ ጋይስ። ኤቭሪዋን ሌትስ ጎ። የቀረው አይቻልም። ደቂቃ ጋይስ፣ 2 ደቂቃ 3 ደቂቃ ሳስታገጨችው አለበላቸው 2 ደቂቃ 3 ደቂቃ ስጨምር ካያችሁ ምን መሰላችሁ? ባታስቀኝ ስጨምር ካያችሁ ምን መሰላችሁ? እኔ ወሬ እያወራው እንትን ያልኩበት ሰዓት ኔሚ በለው ያለሽበት እንደ ጌሙ ላይ እዚህ ጋር በተከታታይ ያሉ 3 ተጫዋቾች ሻማር፣ ሜላኒ፣ በላቸው 3ቱም 30,000 የኤሊሚኔት የመድረጊያ እንዳይደረጉ የሚያደርጋቸውን ኮይን መጠን አግኝተዋል። ኤምኬ 1,000 ነው፣ ኦልሞስት 3,000 ኮይን ነው የሚቀርሽ። ስቲቭ፣ ቤኪ እና ማኪ ተመልሰሽ እንድትገቢ እናሳስባለን። ማኪ ነይ። ቆይ ማኪ ኔትወርኳ እያስቸገራት ነው፣ ትመጣለች ጋይስ። ኔትወርኳ እያስቸገራት ነው፣ ትመጣለች። ማኪ ኔትወርኳ እያስቸገራት ነው። ኦኬ ጋይስ፣ የቀረው ኦልሞስት 2 ደቂቃ ነው ጋይስ፣ 2 ደቂቃ ነው። አንደርስታንድ የምናደርግበት ዛሬ በጣም ብዙ ሪዝን አለ። ከዚህ በኋላ የማይኖር ሪዝን ለዛሬ የምንቀበለው የአለመስተካከል ሪዝን አለ። ግን ከዚህ በኋላ ትረስት ሚ አይኖርም። አደራ ውዶቼ፣ ከኮሜንት ከታፕታፕ ከሚያደርጉ ከስር እየመረጣችሁልኝ። ማኪ አበባ ስጭኝ። ሌሎቻችሁ ኤሊሚኔት እንዳትደረጉ። እስጢፋኖስ በ10,000 ጋይስ ሌትስ ጎ ኢንግማ ሌትስ ጎ ጋይስ ሌትስ ጎ። ቤኪ፣ ሜላኒ፣ ኤምኬ፣ ሻማር፣ በላቸው አሁን ወደ ቀጣዩ ሚኒት ለመዛወር ማኪን ነው እየጠበቅኩኝ ቢኮዝ ቀድማ እንትን ስላለች ኔትወርኳ ነው። አንድ ኔትወርክ ነው ላይ ነው
አንዴ ከመጣች አበባ ስጪ። ከመጣች አበባ ስጪ። ከመጣች አበባ ስጪ። ቆይ ቤኪ በ10,000 ጋይስ በ10,000 ቆይ አንድ ጊዜ ጋይስ ቆይ አንድ ጊዜ ሁላችሁም በላቸው። የኔ ጊፍተር ነው የሰጠች። እሺ አካውንት ልክልሃለሁ ቴሌግራም ላይ። ተሳስታ ነው ቴሌብር አድርገው። ሜላኒ ያስበላሽን ደግሞ ሳይቀር ሲሆን ትገቢያለሽ አይደለ? ቆይ እናቴ ዛሬ አሸንፌ ጉድ እንዳይባል ሞራል ያራዳ ልጆች እስቲ እንደው ታደጉኝ። ተዉ ዘፈኔ ላይ ምስጋና ላይ ከታችኋለሁ። ዛሬ ጉድ ጊፍተር ጋይስ ማኪ ገብታለች። ኔትወርክሽን አስተካኪ ማኪ ፕሊዝ። እዚያ አሁን 1 ደቂቃ ብቻ ነው የሚቀረው ጋይስ። 1 ደቂቃ። አሁን ዛሬ ማውራት የማይቻለውን ሁላ አፈራርሰውት ህጉን እየበጠበጡ ይገኛል። እነ እስጢፎና በላቸው አንድ ላይ ያስገቧቸው እንዲበጠብጡ ፈልጌ። ዲቦ በጣም ይቅርታ ሆነ ስልክ የተደወለብኝ ነው። ችግር የለውም ማሬ፣ ችግር የለውም። ካሜራ ክፈቺ። 1 ደቂቃ ነው ያለው። ወደ ቀጣዩ ዙር ለመሸጋገር ያለን ደቂቃ 1 ደቂቃ ነው ጋይስ። 1 ደቂቃ ጋይስ፣ 1 ደቂቃ። ማኪ ጋይስ ሌትስ ጎ። ማኪ የኤሊሚኔት እንዳትሆኚ የሚያስችልሽን 30,000 ኮይን አግኝተሻል። ማን ነው የወጣው ጋይስ? ወይ ጉድ! ማኪ ናት የወጣችው። ወይኔ አምላኬ፣ ማኪ አጨለልሽኝ ዛሬ። ማናት? ማን የወጣው? በላቸው። ኦ ማይ ጋድ ቴንክ ዩ ሶ ማች ማኪ። ካሜራ በእናትሽ ቢዚ ሆኜ እኮ ነው። ኦ ማይ ጋድ። ቆይ አንዴ ለበላቸው ንገሪው እሺ። አንቺ ሳትወጪ ዊዝድሮ ማድረግ አይችልም። ዊዝድሮ ሊያደርግ ነው የወጣው። እንግማ ቴንክ ዩ ሶ ማች። በጣም ነው እሺ ጋይስ ሚዩት አድርጉ። በላቸውን ሳቡልኝ። ወደ ቀጣዩ ዙር ኤሊሚኔት ቤኪ ኤጄ ወደ ቀጣዩ ዙር ለማለፍ እሱ ብቻ ነው የማለፊያ ኮይን ያላገኘው። እስጢፎ 30,000 ለመሙላት 100 ኮይን ይቀራል። 100 ኮይን ካላገኘ በ10 ሰከንድ ውስጥ ገባ። እሺ ካልገባ ከጨዋታው ኤሊሚኔት ይሆናል ማለት ነው ጋይስ። ሼር ማድረጋችሁን እንዳትረሱ። ሁላችሁም ስቶሪ አድርጉት። ታፕታፕ ላይ 15 ልጆች ተመርጠው ወደ ቀጣይ ዙር ይስተላለፋሉ ማለት ነው። 15 ልጆች ይመረጣሉ ከታፕታፕ ላይ ማለት ነው። ከታፕታፕ እና ኮፒ ሊንክ። ሌትስ ጎ ቤኪ 1 2 ቤኪ ብዬ ነው ከሚቀጥለው ሳምንት በኋላ የማወጣውን ህግ እለፋለሁ ማለት ነው። ሌትስ ጎ ቤኪ ከጨዋታው ይመቻችሁ። እሺ ቻው ቤኪ፣ ናይስ ቱ ሚት ዩ ብሮ። ኦኬ እስከ ከ15ኛው ደቂቃ 70,000 ከገባችሁ ሪዋርድ አለ ማለት ነው። ስቲፈን በምቀር አረስተ በእናትህ ተጠጋበል ላጫውትበት በ15 ደቂቃ ውስጥ 70,000 ኮይን ካገኛችሁ ሪዋርድ አለ ማለት ነው። ከዚህ በኋላ ሚዩታችሁን እንዳታነሱ። ኔትወርክ እንኳን የሚያስወጣው ሰው ቢኖር ዝም ብዬ ጨዋታዬን ነው የምቀጥለው። ጋይስ 70,000 ያገኘ ተወዳዳሪ ሪዋርድ ያገኛል ማለት ነው። ግን ባያገኝም ኤሊሚኔት አይሆንም። ለሪዋርዱ ግን በ15 ደቂቃ ውስጥ እንደገና 70,000 ኮይን መግባት አለባችሁ። እዚህ ላይ አሁን ለምሳሌ ንገራችሁ
ኤምኬ 30 ሺህ ናት። እዚህ ላይ 40 ሺህ ከተጨመረላት በዚህ 15 ደቂቃ ውስጥ ምን ታገኛለች? ሪዋርድ ታገኛለች። በቃ ግን ባትገባም ጨዋታውን ትቀጥላለች። ኤሊሚኔት አትሆንም ማለት ነው። እና ረጋ ብላ ሚላኒ አባባሏ በቀለሱ ነው እንደ ይመስላል። 500 ሺህ ለመብላት ምንም አይነት ውጥረት እያየው አይደለም። ግን ትረስት ሚ የመጀመሪያው ላይ አይታችኋል አይደለ? ሲጀምር እንዴት እንደነበረ። ከዛስ እየፈካ መቶ ጨዋታው እዚህ ደረጃ ደርሷል። ሁሉም አንደኛውን ዙር ኤሊሚኔት አልፈው ወደ ሁለተኛው ዙር ሪዋርድ አድገዋል ማለት ነው። እንደምታዩት ነው ጋይስ። ለስገው በ15 ደቂቃ ውስጥ ምን መሆን አለባቸው? 70 ሺህ ያገኘ ሪዋርድ ያገኛል። ይሄ ከ500 ሺህ ጋር ምንም አያገናኘው። 500 ሺውን ለማግኘትስ ዲቦራ ስንት ነው ማግኘት ያለብን ካላችሁ 300 ሺህ ኮይን ማግኘት አለባቸው። የቱን ለማግኘት? 500 ሺህ ኮይኑን ለማግኘት። በጣም የሚያስደንቅ ነገር ነው። ይገባኛል፣ አውቃለሁ። 300 ሺህ ኮይን አግኝተው እንዴት ነው ግማሽ ሚሊዮን ኮይን ስትሸልሚ ዲቦዬ እንዴት ነው ያንቺስ ሁኔታ የምትሉኝ አላችሁ። ግን ሀገሬ ላይቭ መድረክ አላማ እና ፕላኑ ይሄ ብቻ አይደለም። ይሄ አንዱ አካል ሲሆን ይሄ ግን ብቻ አይደለም። ይሄ ዛሬ የምትከታተሉት ሀገሬ ላይቭ መድረክ ላይ የቢግ ጌመሮች እና በጣም ብዙ ታሪክን የሰሩ በጣም ወጣቶችና ቀልጣፎች በቤታቸው ያስደመሙን በብዙ አይነት ጌም እና ቀልዳቸው የምናቃቸው በበጎ ስራቸው የምናቃቸው ወጣቶች ናቸው። ኦኬ ጋይስ፣ እንዴ ትንሽ ላውራ ብዬ እኮ ነው። ኦኬ ጋይስ let's go. ኦኬ ጋይስ፣ ምን እንደምናረግ ታውቃላችሁ? 50 ሺህ የገባ ሪዋርድ ያገኛል። በስንት ደቂቃ ውስጥ? በ10 ደቂቃ ውስጥ። ኦልሞስት 5 ደቂቃ አልቋል። በ37 ሺህ ላይ ሜላኒ 14 ሺህ ካገኘች ሪዋርዱን ታገኛለች ማለት ነው። ከምን ውጪ? ከ500 ሺህ ኮይኑ ውጪ። ማኪ በዚህ በ34 ሺህ ላይ ስንት ካገኘች? 16 ሺህ ካገኘች ሪዋርዱን ታገኛለች ማለት ነው። ሻማን በ33 ሺህ ላይ ስንት ካገኘ? 17 ካገኘ። አይ በሂሳብ ላይ በጣም ሂሳብ ትምህርት እፎርፍ ነበር ጋይስ። ለዛ ነው ሂሳብ እና እሺ ጋይስ በላቸው ብለሆኑ ጥግ ያዘ በላቸው ወደዚህ በላቸው። በ31 ሺህ ላይ 19 ሺህ ካገኘ ሪዋርዱን ያገኛል ማለት ነው። እስጢፍም እንደዛው። እስጢፍ 20 ሺህ ካገኘ ሪዋርድ ተሸላሚ ነው የሚሆነው። ኤምኬ 19 ሺህ ካገኘች ሪዋርዱን ተሸላሚ ትሆናለች። ኦልሞስት 8 ደቂቃ ይቀራል ጋይስ። 8 ደቂቃ የሪዋርዱ ቻንስ አልፎ ወደ ሌላው ወደ ቀጣዩ ለማለፍ 8 ደቂቃ ቀረ። ለስገው ድል ለምትደግፉት ተወዳዳሪ እያላችሁ እናንተ ከስር ደግሞ በታፕታፕ በሞራል ጊፍት ያላችሁ ደግሞ በጊፍት ቤተሰቦቻችሁን ሰፖርት እያደረጋችሁ እንቀጥላለን ማለት ነው ጋይስ። እንደዚህ የተጀመረ ጌም መጨረሻው ያማረ ነው ብያቸዋለሁ። መጨረሻው ያማረ ነው። የጌም ኤክስፒሪየንስ አለን እና ቋልን ድባቡን ጋይስ፣ ድባቡን አውቀዋለሁ። ለስገው ጋይስ፣ ሄዱበት። ኤምኬ በላቸው፣ ሜላኒ፣ እስጢፍ ኦር ሻማ ማን ነው 500 ሺውን የሚበላው? የየትኞቹ ቤተሰብ ነው 500 ሺህ ኮይኑን የሚያስበሏቸው ጋይስ? ይሄ ተራ ጨዋታ አይደለም። ግማሽ ሚሊዮን ኮይን እንደ ቀልድ የሚሸለምበት የሀገሬ ላይቭ መድረክ ገስት ጌም ነው። ይሄ ቀልድ አይደለም ጋይስ፣ ይሄ ቀልድ አይደለም። ሸልማችሁ አሸልሟቸው ቤተሰቦቻችሁን። እናንተም ሸልማችሁ
ለትልቁ ሽልማት አድርሷቸው። 300,000 ማለት በጣም ቀላል በአንድ ጌም እንደ ቀልድ ፉክክር ካለ ሊገኝ የሚችል ኮይን ነው። ግን ያንን ስትሰጧቸው ትልቁን 500,000 ኮይን ታሸልሟቸዋላችሁ ማለት ነው። 5 ደቂቃ ቀርቷል። በዚህ 5 ደቂቃ ውስጥ ማን ነው ሪዋርዱን ለማግኘት የተጠየቀውን ኮይን የሚያሟላው የሚለውን አብረን የምናየው ይሆናል። ውሃ ልጠጣ። ከደከመሽ እኛ እናጫውታለን። እሺ ቆንጆ ችግር የለውም። ከደከመሽ እኛ አለን። አንቺ በዛ ሙድ ለራስ ብቻ ልጠይቅ ነው። ኢትስ ኦኬ። ማውራት ታይገር ፋሚሊ ሰቦታችሁ ማለት የምትፈልጉት ነገር ካለ ታይገር ፋሚሊ በእናታችሁ ዛሬን እመቤቴን እኔ ሳምንት እገባለሁ። ዛሬ ሳላስበው ነው። እስቲ ተአምር አሰሩኝ። ከተወለድኩ ጀምሮ ተአምር ሰርቼ አላቅም። ፋሚሊዎቼ እንዳለ የነብሩ ምልክት አድርጉት። እስቲ ያስጨንቁኝ እንዴ! እኔ ኢሞ ላይ ልግባ እንደ ጋይስ? ቲክቶክ 5 ዓመት ሆነን ምን ሼ ነው? ስልኬን ጣላችሁት ጋይሶች። ሂዱ በቃ ሁላችሁ። እሺ የነብሩ ምልክት ሚላኒ ማውራት ትችላለች። ሚዩታ ይላችሁ ማውራት ትችላላችሁ። ቤተሰቦች ተናገሩ። ፋሚሊዎቼ ያላችሁ ሁላችሁም ሼር አድርጉት። እሺ ሼር ለፋሚሊዎቻችን አድርጉ። እንዲመጡ ማድረግ የምትችሉትን አድርጉና የታይገር ምልክት ጋይሶች 10,000 ኮይን እሰጣለሁ ስወጣ ካሸነፍኩ። የታይገር ምልክት እንዳለ አባቴ አርጉት በላቸው። ቀይ አልነበር እንደ ጃኬቱ ምን ሆኖ ነው ቡኒ ሆኖ ደግሞ ዛሬ ቀለጠ እንዴ? ገስት ስለገባው ነው። ኖርማል ነው። ዲቦራ ፌዴራል ያዘኝ። ሚዩት አርጊ። ሰላም ነው እንዴ ነው? ዲቦራ ፌዴራል ያዘኝ። ዲቦራ የዛሬ ሀገሬ ላይቭ መድረክ በዚህ መልኩ ነው የሚሆነው። ኢትስ ኦኬ ጋይስ፣ ሪላክስ አርጉ። ቤተሰቦቻቸውን ያውሩ። ቀለል ብለው አሸንፈው ተሸልመው ይውጡ። ኔክስት የሚወጡ ህጎች አሉ። እነዛን ዲቦራ አንዴ ፌዴራል ይዞኝ ነው እና እባክሽም ንግድ ፍቃድ እንዳለች ተናገሪ። ያው ሰላም በያቸው በላቸው። ተናገር። አባሪ ነህ በላቸው። ጓደኛዬ ነው በላቸው። አወቀው የቲክቶክ ላይ እንትን የሚለው እሱ አለ። ይኸው ጥቁሩ አንደኛ ለመሆን እሺ። ሰላም እንዴት ናቸው? በላቸው። ጊፍት ስጡት በልልኝ። አንተን ይሰማዋል ወንድሜ። አሳርፉ አባቴ። ላይቭ ነን ነው የሀገሬ ልጅ ነው እያለ ነው አባቴ። በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ስለተዋወቀን ደስ ብሎኛል። እሺ በሌ እኔ አባት በሌ ወንድሜ ያመሰግናል እንዴ የኔ አባት ና እመቤት የኔ አባት እንዴ የኔ አባት ወንድሜ ኢንግማ በለው የእስጢፍ ቤተሰብ ኢንግማ እንግዲህ እንደምታዩት እያስደመመን ይገኛል። ጋይዝ ለስ ጎ ማውራት ከፈለግሽ አውሪና ወደ ማጠናቀቂያው እንገባለን። የዚህን ሪዋርድ አልፈነው ቀጥታ ወደ ኤሊሚኔሽኑ እንሄዳለን ማለት ነው። ችግር የለውም። አይ ምንም አያደርግም። ተው እንዳደነግጥ ወንድሜ። ቁም። አይ ችግር የለም። እኔ አስተካክላለሁ። ዘና በሉ፣ ፈታ በሉ። ሀገሬ ላይቭ መድረክ የተሰኘው ፕሮግራማችን ነው። ሁላችሁም የተዝናናችሁ እንደሆነ ተስፋ አደርጋለሁ በስቲፎ ያው እና እሺ የምንሰጣችሁ ደቂቃ እያለቀ ኦልሞስት 3 ደቂቃ ብቻ ቀርቷል። በ3 ደቂቃ ውስጥ ያላገኘ ተወዳዳሪ ሪዋርዱን አያገኝም። ሌላው ምንም አይሆንም። ወደ 500,000 መገስገሱ እንዳለ ሆኖ ግን የዚችኛ ሪዋርድ ትንሿ ሪዋርድ ታመልጠዋለች። ጋይስ ታመልጠዋለች። አሁን ሚላኒ 12,000 ማኪ 16,000 ቢያገኙ ሻማር 17,000 በላቸው 19,000 ኤምኬ 19,000 ቢያገኙ ያገኙ ነበር ሪዋርዱን ማለት ነው። ሪዋርዱን ማግኘት ይችሉ ነበረ። ስቲቭ ኦልሞስት የሚቀረው 7,000 ኮይን ካገኘ ስቲቭ ሪዋርዱን ያገኛል። ስቲቭ
7000 ኮይን ካገኘ ሪዋርዱን ያገኛል። እቺ ሰከንድ ከመጠናቀቋ በፊት 7000 በለው 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 ማኪ ይላል። ማኪ 50,000 ላይ ተቀምጣለች። ሪዋርዱን አግኝታለች ማለት ነው። በለው 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 የዚህ ዙር ሪዋርድ ማኪ አግኝታለች። ስቲቭ 7000 ይቀረዋል ሪዋርዱን ለማግኘት። ሌሎቹ ሜላኒ 12,000፣ ሻማር 17,000፣ በላቸው 19,000፣ ኤምኬ 19,000። ይሄን ካሟሉ ማግኘት ይችላሉ ጋይስ። 2 ደቂቃ ቀረ። ኦልሞስት 1 ደቂቃ ከ50 ሰከንድ ነው የሚቀረው ጋይስ። 1 ደቂቃ ከ50 ሰከንድ። በዚች ደቂቃ ውስጥ 50,000 ከሞሉ ምን ይሆናል መሰላችሁ? ሪዋርዱን ያገኛሉ። ስቲቭ 53,000 ገብቷል። ማኪ 50,000። ሌሎቻችሁ ልትሞሉ በጣም ጥቂት ኮይኖች ነው የቀራችሁ። ሜላኒ ኦልሞስት 12,000 ኮይን፣ በላቸው 19,000፣ ሻማር ስቲቭ እየመራ ነው። 53,000 ኮይን አግኝቶ የዚህን ዙር ሪዋርድ አግኝቷል። ማኪ ኦሮ ሽጉቲ መንግስቲ 50,000 አግኝታ የዚህን ዙር ሪዋርድ አግኝታለች። ሻማር በጣም ለጥቂት የዚህ ዙር ሪዋርድ አመለጠው። ሜላኒም የዚህ ዙር ሪዋርድ በጣም ለጥቂት 12,000 ኮይን ናት። እንግዲህ ለ12,000 ኮይን ሪዋርዱ አመለጣት። ኤምኬም በጣም ለጥቂት ኮይን ሪዋርዱ አመለጣት። በላቸውም በጣም ለትንሽ ኮይን ሪዋርዱ አመለጣቸው። አሁን ሌትስ ጎ ቱ ኤሊሚኔሽን ታይም ይላል። ኤሊሚኔሽን ታይሙ ከመድረሱ በፊት ጀስት ጊቭ ሚ 1 ሚኒት ታይም ቶሎ ይስጡ። ዲቦራ እንዴ ቀልድ አይደለም እኮ እዚህ ጋር ጊፍተር እኮ ይዘናል። አንዴ በኒክማ ኦኬ 1 ደቂቃ ስጡኝ። እኒግማዎች እንዳትሳሳቱ፣ እኔን እየነካችሁ። እኔ አርቲስትና ቲክቶከር በኢትዮጵያ ታሪክ ለመጀመሪያ ጊዜ ተገጣጠመ። በላቸው 30 ደርስባለሁ። ችግር የለም ጓደኛዬ፣ ደርስባለሁ። እሺ አንቺ እንጂ ደርስብሻለሁ። ጀለስ ነው የሰጠሽ አንቺ ናቸው። ጀለስ ነው የሰጠ ስጠው ብዬው ነው። አንድ ክሊፕ ላይ ስለሰራ ስጠው ብዬ ነው። 54,000 ገብተሻል። በቃ ኖርማል ነው። ቤት ብገባማ 100,000 ነበርኩ። መንገድ ላይ ገብቼ አንግ እንዳልሰራ ነው የምፈራው። ዛሬ ጋይሶች ከፊት ለፊት ሆነ እየጠበቀክ ነው። ታይገር ፋሚሊ እንዳለ ታይገር አድርጉት፣ ታይገር አድርጉት ጋይሶች። እኒግማ ስምን ሸፍነው፣ እኒግማ ጠላት በስቷል። ሸፍነው አባቴ አንግ እንዳይሰሩ እዚህ ጋር ገለቶማ ሁማ እንጀን ነው አርኪተኒ ነመ ተከቲኒም ኔበር ገሩ ሴንሴኒ ዋን ዲበሰ ዲምቡና ፈካተ ከሙባረክቲ ማኪዮሮ ማኪዬ ብዘጋጅ ልበላሽ ነበር ማሬ። ሳልዘጋጅ እንዲሆንኩ ማርያምን ብዘጋጅ ምን ላረግ ነበር? ለማንም አልነገርኩም እንዴ። ኧረ እኔ ስለማን 500,000 እንዳልበላ 500,000 አልፈልግም። ገና ልጅ ነኝ። አራዳ ልጆች ልጅ ነኝ። አደራ በ5 ደቂቃ ውስጥ 70,000 ያልገባ ተወዳዳሪ ኤሊሚኔት የሚሆን ነው። ሌትስ ጎ 70,000 ያልገባ ተወዳዳሪ ከጨዋታው ኤሊሚኔት ይደረጋል። አሁን ምታተኩሩ ፎከስ ወደ 500,000 እየገሰገሱ ይገኛሉ። እነዚህ ምርጥ ወጣቶች አስደማሚ ነገርን በቤታቸው አሳይተውን የሚያውቁ ጌም ልትሉ ትችላላችሁ፣ ቀልድ፣ ጨዋታ፣ ቪዲዮ፣ መልካም ስራ የምናውቃቸው እኚህ ወጣቶች ታዋቂ ጌመር እና ቲክታከሮች አሁን እንግዲህ ጨዋታቸው እንደቀጠለ ነው። በ5 ደቂቃ ውስጥ 70,000 ኮይን ካላገኙ ግን እየወደድናቸው በአጋጣሚ ወይ ፋሚሊ ላይመጣላቸው ወይ እዚህ ሬዲ ሆኖ ስላልተገኘ ብቻ ኤሊሚኔት ተደረጉ ማለት ማግኘት አይችሉም ማለት አይደለም ጋይስ። እሱን ለይተን ማወቅ አለብን ማለት ነው። ይግባችሁ፣ ይሄ ውድድር ነው።
ተወዳድራችሁ ታሸንፋላችሁ። አንዳንዱ ደግሞ እድል አንዳንድ ጊዜ ከኛ ጋር ትሆናለች፣ አንዳንድ ጊዜ ከኛ ጋር ትሆንም። ኢትስ ኦኬ፣ እናውቀዋለን የቲክታኩን ቫይብ። ሌትስ ጎ ጋይስ፣ ሌትስ ጎ። ቫይቡን የምናውቀው ነገር ነው ጋይስ። እና ለማታውቁ ላስረዳችሁ ብዬ ነው። አሁን እዚህ ጋር የተጠየቁትን አላገኙ ማለት ማግኘት አይችሉም ማለት አይደለም። ቤተሰብ በአጋጣሚ ላይመጣ ይችላል። የተለያየ ሪዝን ሊኖረው ይችላል ማለት ነው። ሁሉም እንደምታውቋቸው በጣም የሚገራርን ነገር ያሳዩን ወጣቶች ናቸው። ሌትስ ጎ ጋይስ። 4 ደቂቃ ቀርቷል። በ4 ደቂቃ ውስጥ 70 ሺህ ያላገኘ ተወዳዳሪ ከጫወታው ኤሊሚኔት ይሆናል። 70 ሺህ ስላችሁ ምን ማለት መሰላችሁ? ማኪ በዚህ ላይ ስንት ማግኘት አለባት? 19 ሺህ አግኝታ 70 ሺህ ከሆነች ወደ ቀጣዩ ታልፋለች ማለት ነው። 19 ሺህ ኮይን አግኝታ 70 ሺህ ከገባች ወደ ቀጣዩ ታልፋለች። ስቲቭ 17 ሺህ አግኝቶ ካለፈ ወደ ቀጣዩ ያልፋል ማለት ነው። 70 ሺህ ከገባ። ሻማር ስንት ነው ማለት ነው? ሻማር 47 ሺህ ማግኘት አለበት። አዎ 37 ሺህ የስ 37 ሺህ ሂሳብ ነግሬያቸዋለሁ። እንደምታውቁት መማር አለብኝ። ትምህርት ቤት እገባለሁ። የሂሳብ አዎ እገባለሁ። አዎ ግቢ ሀገሬ ግቢ ተማሪ ሂሳብ በላቸው። 36 ሺህ ላይ ነው በላቸው። 34 ጋይስ ሁላችሁም 10 ሺህ ሰዎች አላችሁ። እባካችሁ ጊፍተሮችን ፎሎ እያደረጋችሁ አይኖ እንግማ ፎሎ መደረግ አይችልም፣ ግን ሌሎቹን ፎሎ እያደረጋችሁ እዚህ ጋር የተቀመጡትን ደግሞ እያንዳንዱን ሲደመር ምልክቱን እያጠፋችሁ የሀገሬ ላይቭ መድረክ መሪንም ፎሎ እያደረጋችሁ በቅርብ ርቀት የጀማሪዎችም የማዳም ቅመሞችም ስላለ ሁላችሁ እንደየ ቀናችሁ አሬንጅ አድርገን አምጥተንላችኋል። ሁላችሁም ተሳተፉ ጋይስ። 3 ደቂቃ ቀረ። 3 ደቂቃ ቀረ። በዚህ 3 ደቂቃ ውስጥ ጋይስ 70 ሺህ ለመግባት ጥቂት ኮይን ነው የሚቀራቸው ጋይስ። ማኪ፣ ሻማር፣ ሜላኒ፣ ስቲቭ በላቸው። ማን ነው አንድ የወጣው? አንድ ሰው ማን ነው የወጣው ጋይስ? በላቸው የወጣው ማሬ። አረ በላቸው ብራዘርን አልታየ ጋይስ እንዴ አለ እንዴ? ኤምኬ አይ ቲንክ ኤምኬ ናት የወጣችው። ኤምኬ ቃስም እየመጣለሁ ስላልኩ እኮ ነው። ኤምኬ ተመልሳ ማኪ እንግማ እያንበሸበሻት ይገኛል። ማኪ ኦልሞስት በ67 ኦ ማይ ጋድ ማኪ 70 ሺህ ልትገባ 1 ሺህ ኮይን ቀራት። ሌሎቹስ ፍርቱ 1 ሺህ ኮይኗን ልካለች። ሜላኒ ዌር ኢዝ ሜላኒ ፋሚሊ? ዌር ኢዝ ሻማር ፋሚሊ? ዌር ኢዝ በላቸው? ስቲቭ ደርሰክ የሚባል አይነት ውጤት ላይ ነው ያለከው። በዚህ 3 ደቂቃ ውስጥ ግዴታ 70 ሺህ መግባት አለብክ። 70 ሺህ መግባት አለብህ። ለዛ ደግሞ በጣም ጥቂት ኮይን ነው የሚቀርህ። በጣም ጥቂትና ትንሽ ኮይን። ማኪ ኦልሞስት እንደገባች ቁጥር በላቸው። እሺ በላቸው። እንዴት ነው በላቸው? ላዩን አግኝቷል። መችሽ ዓለም ላይ እኔ ቀስ ብዬ የሚመጣው ሰው ነኝ። በላቸው ያውራት ግን ከዚህ በኋላ እንደሚቀጥል አይሆንም። ለዛሬ አንዳንድ ነገሮችን እያያችሁ ነው። አዎ ይገባኛል፣ ግን ከዚህ በኋላ ደስ የሚቀጥል አይሆንም። ታዳጊ አርቲስት ነኝ፣ አበረታቱ። ታዳጊ አርቲስት ነኝ ወገኔ። ምንድን ነው እየተፈጠረ ያለው? ሰፖርቲንግ መስሏችሁ ነው እንዴ ጋይስ? ጌም ነው። ዓለምን የኔና
በላቸው ማኪ እስጢፎ እየደረሰ ነው ጋይስ ሜላኒ ሻማር ኤምኬ ጋይስ እንግማየኔ አባት እንግማየኔ አባት ጋይስ እነሱ ወደ ቀጣዩ ዙር ማለፍ አለባቸው። 1 ደቂቃ ቀረ ጋይስ። እኔና በላቸው ለፍጻሜ አድርጉ። ሌላ አንፈልግም። ሌላ አንፈልግም። 1 ደቂቃ ቀረ። ያራዳ ብላንት ያራዳ ደቂቃ ቀረ። እናቴ ትሙት ምንድነው? በአንድ ደቂቃ ውስጥ 70 ሺህ ካልገቡ ሻማር ኤምኬ ሜላኒ ከጨዋታው ኤሊሚኔት ይሆናሉ ማለት ነው ጋይስ። ከዚህ ጨዋታ ኤሊሚኔት ይሆናሉ። ኤሊሚኔት ሆኑ ማለት ግን ማሸነፍ አይችሉም ማለት አይደለም። ኔክስት ታይም መጥተው በደንብ በላቸው ከበላ ነው ማለት ነው። እኔ ወይ አንተ እንካፈላለን። እሺ 250 250 ወይኔ ራሴ ያመመኝ ጋይስ። ስንት ነገር እየጠበቀን ወይኔ ሻማር ቤተሰቦቹ እየመጡ ይመስላል። እባክሽ እድገት ሻማር በ1 ደቂቃ ውስጥ ደቂቃ ጨምሬላቸው ነው። 1 ደቂቃ ጨመርኩላቸው። ሳያቸው 1 ደቂቃ በወሬ አሳልፈሽብናል እያሉ ይመስላሉ። 1 ደቂቃ ጨመርኩላቸው። ለሻማር ሜላኒ ኤምኬ ማግኘት አለባቸው። 70 ሺህ መግባት አለባቸው ጋይስ። 70 ሺህ መግባት አለባቸው። ኦልሞስት ሻማር የሚቀረው 20 ሺህ ኮይን ነው ማለት ነው። 20 ሺህ ኮይን ካገኘ ወደ ቀጣዩ ብሎ ነው የሚያልፈው። ሜላኒ 30 ሺህ ኮይን ካገኘች ወደ ቀጣዩ ታልፋለች። ኤምኬ 32 ካገኘች ወደ ቀጣዩ ታልፋለች ማለት ነው። በላቸው ማኪ እስጢፍ ግን እንደምታዩቸው ታርጌታቸውን ሞልተው ተቀምጠዋል ማለት ነው። ሻማር የትዬ እንግዲህ አልተቻለችም። እንቅስቃሴዋ እራሱ በጣም ደስ አራ በለው ሻማር 77 ሺህ ጋይስ። ሻማር 77 ሺህ፣ ማኪ 73 ሺህ፣ እስጢፎ 73,700፣ በላቸው 72 ሺህ፣ ኤምኬ 38,800፣ ሜላኒ 39 ሺህ። ኤምኬ ኦር ሜላኒ በዚህ 50 ሰከንድ ውስጥ ካላገኙ ሁለቱን ኤሊሚኔት እናደርጋቸዋለን ማለት ነው ጋይስ። ታሪክ ተአምር ሊፈጠር ይችላል። ተአምር ሊፈጠር ይችላል። በታፕታፕ እንድትመዘገቡ የማዳም ቅመምና ጀማሪዎች በደንብ ደብልታፕ፣ ሼር፣ ኮፒሊንግ፣ ሪፖስት እያደረጋችሁ ማን ነው የዚህ ዙር ኤሊሚኔት የሚደረገው? ኤምኬ ኦር ሜላኒ? ሜላኒ አገኘች አላገኘች እያለ ነው ልቤ። ኦኬ ጋይስ አሁን 10 ሰከንድ ቀርቷል ማለት ነው። በ10 ሰከንድ ውስጥ ካገኙ የሚቀጥሉ ነው የሚሆነው። የሜላኒ ኦር ኤምኬ ቤተሰቦች የት ናችሁ? ኦኬ የት ናችሁ? እሺ ኤምኬ እንኳን ደህና መጣሽ። የመጀመሪያው ዙር ሪዋርድ ስላለሽ እንዳትሄጂ እታች ጠብቂኝ። መጨረሻ ላይ ስሸልም ገብተሽ የምትሸለሚ ነው የሚሆነው፣ ግን እታች ጠብቂኝ እሺ ውዴ። እሺ ኤምኬ ሜላኒ የመጀመሪያው ዙር ሪዋርድ አለ፣ ስለዛ ቁጭ ብለሽ ተሸልመሽ ነው የምትሄጂው። እታች ጠብቂኝ የኔ ቆንጅየዋ ሞዴሏ ወጣቷ ሜላኒ። እሺ ጋይስ ለስጋ አሁን ማን ቀረ መሰላችሁ? በላቸው አድናቂ ይዞኝ አላየሁም ነበር። ወጣች እንዴ? ነገራችን ላይ ልንገራችሁ፣ አንድ ሰው ሜላኒ ወጣች። ሜላኒ ወጣች። በነገራችን ላይ ጋይስ አንድ ሰው ኤሊሚኔት ተደረገ ማለት
አይችልም ኦር ብቃት የለውም ማለት አይደለም። እናንተ በጣም 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 ያስደመሙ ሲጀመር ሀገሬ ላይቭ መድረክ ላይ ቅዳሜ የሚጋበዙት ጌመሮች በጣም አስደማሚ ብቃትን ያሳዩ የሚገራርም ጌምን ያሳዩ በበጎ ስራ የምናውቃቸው በትልልቅ ነገር የምናውቃቸው ሰዎች ናቸው የሚጋበዙት። ግን አላሸነፉም። ዲስ ኢዝ ጀስት አ ጌም ነው፣ ውድድር ነው። ማሸነፍ መሸነፍ ግድ ስለሆነ ጋይዝ እንደዛ ነው ማለት ነው ማሰብ ያለባችሁ። ኦኬ ጋይዝ አሁን እስከ ምን ይሆናል 30 አሁን ወደ ትልቁ አለፍን ማለት ነው ጋይዝ። ዋው በ5 ደቂቃ ውስጥ 150,000 ዲቦራ ለእኔው 500,000 ቆይ ዲቦ ምን ባረግልሽ ነው? ምን አርጌልሽ ነው ዲቦራ? ይህን ያለን የምታደየው አንተ ዳን ልምጣ ብዬ እስካሁን ቆማል። ጋይዝ በ5 ደቂቃ ውስጥ 100,000 ከገቡ ሌላ ሪዋርድ አለ። በ5 ደቂቃ ውስጥ 100,000 ከገቡ ሌላ ሪዋርድ አለ ማለት ነው። ሌላ ፋሚሊዎቹ ስለሚያደርጉ ውስጥ ፎቶ ነው ሂድ 100,000 ከገቡ በ5 ደቂቃ ውስጥ ሪዋርድ አለ ማለት ነው። ሚዩት አርገሹ ሶርኮ እያወራ ነው። እረፊ የጌም ህግ አይጣስ። ከሚዩ ካልፎ ሚዩት አልፈት ጋይዝ እባካችሁ ከዚህ በኋላ ተወዳዳሪዎች ሚዩት እንዳታነሱ። ለዛሬ ነው ህጉን ወይ በላቸውና ስቲቭ ህጉን ያላከበሩ ዲስኳሊፋይድ ለማድረግ እኮ እኔ በጣም እያሰብኩ ግን እንዴት ነው ቆይ ከዚህ በኋላ ህግ አውጥቼ ብዬ ነው። ለዛሬ አልፈናቸዋል ጋይዝ። ስሙኝ አዳምጡኝ በደንብ። በ5 ደቂቃ ውስጥ 100,000 ከገቡ ማኪ አትሊስት 27,000 አግኝታ 100,000 ከገባች ስቲቭ 27,000 እሱም አግኝቶ 100,000 ከገባ ሻማን 22,000 አግኝቶ 100,000 ከገባ በላቸው 28,000 አግኝቶ 100,000 ከገቡ ማለት ነው። ምን ይሆናል መሰላችሁ? አልገባችሁማ? ሁለተኛ ሌላ ሪዋርድ ይኖራቸዋል ማለት ነው። ገባችሁ? ማኪ እባክሽ በህግ አምላክ ማኪ ቴንሽን አታርጊን እሺ። ጌመሮች እየተደበርን ነው። ማኪ በህግ አምላክ ኔትወርክሽን አስተካኪ። ማኪን ሳቡልኝ ሞዴሬተሮች፣ ማኪን ሳቡልኝ። እሺ ጋይስ 5 ደቂቃው ጀምሯል። 5 ደቂቃው ጀምሯል ጋይስ። 5 ደቂቃው ጀምሯል። 100,000 ኮይን ካገኙ ሁለተኛ ሪዋርድ ይኖራቸዋል ጋይስ። ሁለተኛ ሪዋርድ ይኖራቸዋል። ሌላ ሽልማት ማለት ነው። አያችሁ ሀገሬ ላይቭ ጌም የሚለየው ለዚህ ነው። ትልቁን ሽልማት አገኙም አላገኙም ሌላ የተለያዩ ሪዋርዶች አሉት ጋይስ። ትልቁን ሽልማት ላላገኝ ነገር ተጫውቼ እወጣለሁ። ኖ እንደዛ አይደለም። የተለያዩ ሪዋርድ ሽልማቶች አሉት ከትልቁ ሽልማት ውጭ። አያችሁ ለዛ ነው ይለያል ሀገሬ ላይቭ ጌም የምላችሁ ለዚህ ነው ማለት ነው ጋይስ። ኤቭሪባዲ ለትስ ጎ 100,000 አስገቧቸው። ኤቭሪባዲ ለፋሚሊዎቻችሁ ማለት የምትፈልጉት ነገር ካለ በማለት ድል ሰጣችኋለሁ። ሁላችሁም አንዳንድ ደቂቃ አላችሁ። የሁሉንም እኔ አርቲስት እስጢፋኖስ ቶማስ እናገራለሁ። በጣም ነው ማመሰግነው። የበላቸው ፋሚሊ እኔ እንደዚህ አልጠበቅኳችሁም። በሌ መችሽ ሳታስቢው ገብተሽ ኖርማል ጌም አስጠልቶ ዲቦራ ጋር እንዳደቡል ነው የምፈራው በየቀኑ። ይሄ በሳምንት አንዴ ነው። እሺ ጋይሶች በጣም ነው ማመሰግነው። ሳላስበው በአመት አንዴ አይሆንም። እኒግማዬ ቃል የለኝም። 500,000 እናንተ ጋር እፎካከራለሁ ብዬ 500,000 አንተ ዝም በል አትጩብኝ፣ አትጩ አንተ እኒግማዬ 500,000 ዝም በል ሚዩት አርገው አንተ ሚዩት አርግ አንዴ ላውራው። በነገራችን ላይ ደቂቃው ተጀምሯል። እኒግማዬ የኔ አባት አድነኝ ከዚህ ህዝብ አውጣኝ። እኒግማዬ ማልታቴ እኒግማዬ አደራ አድነኝ ከዚህ መንጋጋ ህዝብ አውጣኝ በእናትህ
የምር እኔ ከነዚህ ጋር ተወዳድሬ ይኸው የኔ አባት ይሄን እሸጥልሃለሁ። የኔ አባት እንግማዬ ሆኖ ግን ይሄን እያልኩ እስካሁን እዚህ ነው ያለው። አድናቂዎቼ ይቀየሙኛል። እንግማ አድናቂዎቼ ይከፋቸዋል። እባክህ እንግማ 500 ሺውን ብቻ ነው ብለው እኔ ምንም አልፈልግም። ከሱ አልፍ ያለው እኮ እኔ የማንም ሌጦ ሌዘር ያደረገ ልጅማ አያሸንፈኝም። እንግማዬ አምናለሁ። እንግማዬ አባቴ አምናለሁ። ወስጄ ማለት ነው። ስሙ አዳምጡ። አንድ ደቂቃ ኦልሞስት ሄዷል። ማለት የምትፈልጉትን ነገር ቅልብጭ አድርጋችሁ በሉና 4 ደቂቃ ልቁጠሩላችሁ። ማለት የምትፈልጉት ነገር እኔ ማለት የምፈልገው በየተራ ብራዘር አትፈጣጥን፣ እንዳትመታ እኔ እዚህ ቤት አለቃ ነኝ። ታዳጊ ነኝ። ዞር በል። አትፍጠን ብራዘር። እንደ ገና ፕሮሞሽን በጃኬትን የሰራው አትፈጣጥን። ጋይስ አትረብሹም። በተራ ሰከንድ ሰዱና የምትፈልጉትን ነገር በሉና መቁጠሩን ልጀምር ነው ጋይስ። ለስጋ 100 ሺህ መግባት አለባቸው ጋይስ። ፋሚሊ 100 ሺህ አትደረጉም። እሺ ኤሊሚኔት አትደረጉም ግን ካገኛችሁ በዚህ ደቂቃ ውስጥ ሽልማት ሌላ ሪዋርድ አለ ከ500 ሺህ ውጭ። ለስጋ እሺ ልናውራ አይደለ ዲቦራ? እንግማዬ መድኃኒዓለም ነው የሚያውቅ ሰውን ኤአይውን ወንድሜ እንግማ ምንድን ነው? እኔ እኮ ነኝ እያወራሁ ያለሁት። ለበላቸው ነው እንዴ ፑሽ የሚደረገው እንዴ? እንግማዬ እኔ አባት እኔ በሌ ብለው ግን ሁለተኛ አድርጉኝ አደራ ያራዳ ልጆች። እንግዲህ እንግማዬ ዋርኒንግ ሰጠሽ ዲቦራ። ይሄን አይደል የፈለግሽው? ራቅ በል በይው። እኔ ብቻ ነኝ ራቅ በል በይው። ቲክቶክ ንጉስ የላይቭ ግን ወይኔ እናንተ እንደዚህ አይነት ቀልድ አቁሙ እንዴ! ዋርኒንግ ሰጠሽ፣ ራቅ በል በይው። ጋይስ እግዚአብሔር ጀባታ ሌትስ ጎ ጋይስ። ይኸውላችሁ አያችሁ፣ እንደዚህ ቀለል አድርጋችሁ ተጫውታችሁ የሀገሬ ላይቭ ገስት ጌም ላይ በልታችሁ መሄድ እንደምትችሉ ማሳያ ነው። ከዚህ በኋላ እንደውም የምናወጣው ህግ ላይ ቀልዶችንም መናገር የፈለገ በመሀል እየከፈተ ማኪ 99,000 ኦልሞስት 100,000 ልትገባ ነው ጋይስ። የቀራችሁ 2 ደቂቃ ከ30 ሰከንድ ነው። እስቲም ደንግጡ። አወዴ ያረበናት አወዴ ሼር አድርጉለት ጋይስ። የሆነ አረብ ሲያልፈሽ ሌትስ ጎ። እኔ እንደውም ሁለተኛው ዙር የምር በጣም ደስ የሚል ድባብና ቫይብ አለው። ሌትስ ጎ ኤቭሪባዲ ደብል ታፕ እና ሼር እያደረጋችሁ ይሄ የሀገሬ ላይቭ ገስት ጌም የተሰኘው አዲሱ ፕሮግራማችን ነው። እንደምታዩት ውድድር ነው። አወዳድረን እንሸልማለን። ይሄ ውድድር ለቢግ ጌመሮች ብቻ ሳይሆን ለማዳም ቅመምና ለጀማሪም የተዘጋጀ ነው። ቀናቸው ይለያይ እንጂ በተመሳሳይ ሁኔታ እንደዚህ ነው የሚሆነው። ዲቦራ በላቸው እርዳታ እያሰባሰበ ነው እንዴ? ምንድን ነው? መሀል መንገድ ላይ እኮ ነው የገባ። ቦሌ መሀል መንገድ ላይ ነው እኮ የገባ ነው። ጋይስ በላቸው እና ማኪ ሁለት ሪዋርድ አላቸው ማለት ነው። ሁለት ሪዋርድ አላቸው። ህግ ጥሷል። እኔ ለምን ዘሌ ከሀገር ጥሰህ መተህ እንኳን ምንም አላልንም። ያወራል እንዴ? ዝበላተ ጋይስ ታይገር እና ቤቢ ላየን ሽልማት አላቸው። ቤቢ ላየን የመጀመሪያው ዙር ላይ ሪዋርድ፣ አሁን የሁለተኛው ላይ ታይገር ስንት አላቸው ማለት ነው? 20,000 ከሀገሬ ሽልማት አላቸው ማለት ነው።
20,000 ኮይን ሽልማት አላቸው። ያ ማለት ምን ማለት መሰላችሁ? ከቢግ 500,000 ውጪ አያችሁ፣ ከ500,000 ኮይኑ ውጪ የሚያገኙት ሪዋርድ 20,000 እስካሁን ሜክ አድርጓል። ሻማር 78,000 ላይ ነው። እስጢፎ 74,000 ላይ ነው። በ2 ደቂቃ ውስጥ 100,000 መግባት አለባቸው ጋይስ። እስጢፎ ኦር ሻማር ማን ነው 100,000 የሚገባው? ማን ነው 100,000 የሚገባውና ሪዋርድ ነው የሚያገኘው? ግን እስቲል ኢሊሚኔት አይሆኑም ጋይስ፣ ለሪዋርድ ነው። ሌትስ ጎ 1 ደቂቃ ከ50 ሰከንድ 1 ደቂቃ ከ50 ሰከንድ። ሌትስ ጎ ጋይስ። ማን ነው ሪዋርዱን የሚያገኘው? እስጢፍ ኦር ሻማር? እስጢፍ ወይስ ሻማር? በላቸውና ማኪ ጥንቅቅቅቅ አድርገው ዱቅ ብለዋል። ይህም ብቻ ሌላውን ችግር የለውም። ይህም ብቻ አድርሱኝ ወገኔ፣ ተዉ። 4 ዓመት በሙዚቃ ኢንዱስትሪ ያገለገልኩ ወጣት ነኝ። ይህን እንኳን ከጫካ አውጥቼ ኦልሞስት 1 ደቂቃ ከ25 ሰከንድ ጋይዝ፣ 1 ደቂቃ ከ25 ሰከንድ 1 ደቂቃ ከ25 ሰከንድ። ወደ ማጣሪያው እየሄድን ነው። ወደ ትልቁ እየሄድን ነው ማለት ነው ጋይዝ። ወደ ትልቁና አጓጊው አስጨናቂው ሽልማት ግማሽ ሚሊየን ኮይኑ እየገሰገስን ነው ጋይዝ። ሌትስ ጎ ጋይዝ። ሂዱበት። 1 ደቂቃ ብቻ ቀረን። ሻማር ኦር እስጢፍ ማን ነው ሪዋርዱን የሚያገኘው? ሪዋርዱን ካላገኙ ግን ስናይፕ እንዳያደርጉ ፋሚሊ ስናይፕ እንዳያደርጉ። እሺ ቀጥታ አርጉ። በመድኃኒዓለም አርጉ የበላቸው ፋሚሊ። ምንድን ነው ያልኩህ አንተ? አታፍላ። እሺ ጋይዝ ይኸውላችሁ ስሙኝ። ይሄን ዙር ውድድር ማለት ነው። ይሄን ካላገኙ ምንድን ነው የምናደርገው? ቀጥታ ኤሊሚኔት የሚደረጉበትን የኮይን መጠን ነው የምንናገረው። በ5 ደቂቃ ውስጥ 150 እኒግማ ለምን አታየኝም ግን ወንድሜ? ስንት ዓመት እኮ ነው። ለምን አታየኝም? ለምን አመጣኝ እዚህ ድረስ? ፈልጌ አይደለም ያመጣኝ። ዳር ጥረር ወይኔ ዛሬ ወይ ጉድ። እሺ ጋይስ ሌትስ ጎ። አሁን 20 ሰከንድ ቀርቷቸዋል። በ20 ሰከንድ ውስጥ ካላገኙ ችግር የለውም። ወደ ምን እንደምንሄደው ወደ ኤሊሚኔሽን 5 ደቂቃ ኤሊሚኔት የሚደረጉበትን የኮይን መጠን እናገራለሁ። ከዛ ቀጥሎስ ምንድነው የሚሆነው? ከዛ ቀጥሎ ድጋሚ ሌላ የሪዋርድ ይኖረናል። እስቲ አንዴ ሚውት አድርጉ። ከዚህ በኋላ እንዳታነሱ። ቆይ ስሙ፣ ከዚህ በኋላ እንዳታነሱ። እኔ ልናገር። ይኸውላችሁ አሁን ከሰከንዶች በኋላ ወደ ቀጣዩ ኤሊሚኔሽን እንሄዳለን። የቀጣዩን ኤሊሚኔሽን ካለፉ ሌላ ትልቅ ሪዋርድ አላቸው። ምን? ላዮን አንበሳ። ሌላ ከ20,000 ውጪ 1 ቢግ ላዮን ሽልማት አላቸው። ግን ከደረሱ ነው ጋይስ፣ ከደረሱ ለዛ ሽልማት ከደረሱ ነው። ካልደረሱ ግን ምን እንደምናደርግ አላውቅም። ኤሊሚኔት ነው የምናደርጋቸው። ሀገሬ ስታፕ። ኦኬ ጋይስ፣ ከዛስ ግን ያንን ካለፉ ቀጥታ ወደ 500,000 የኮይን መጠን 300,000 ካገኙ 500,000 ይበላሉ። ይሄ እኮ በማንኪያ ሰጥቶ በማንኪያ ተቀብሎ በጎላ ድስት እንደ መስጠት ነው ጋይስ። አይ ኖ ጋይስ፣ ኢትስ ኦኬ። ሀገሬ ላይቭ ሾው ይሄን የመሰለ ፕሮግራሟን በዚህ መልኩ ጀምራለች። የሚቀጥል ነው የሚሆነው ማለት ነው። ሌትስ ጎ ጋይስ። እንድትሰሙ የምፈልገው 16,000 ሰዎች፣ የትኞቹም ጌመሮች፣ መካከለኛ ልትሆኑ ይችላላችሁ፣ ቢግ ጌመሮች ልትሆኑ ይችላላችሁ። መመዝገብ የምትፈልጉ ላይ መግባት የምትፈልጉ ካላችሁ በውስጥ አናግሩኝ። ግን ዛሬ እና ነገ አናግሩኝ። ከነገ ወዲያ ግዴታ ነገ ሬዲ ሆኖ የዛሬ ሳምንቶቹ መለጠፍ ስላለባችሁ ነገ እንድትነግሩኝ ማለት ነው። ሌትስ ጎ ጋይስ፣ ሌትስ ጎ። አለቀ። ኤሊሚኔት እንትኑን ሪዋርዱን ሽልማት ሳያገኙ ወደ 5 ደቂቃው ኤሊሚኔሽን አለቀ። ቆጥሪም እንዴ ቆጠራ ምናምን የለም።
ዲቦራ ስንት ማስታወቂያ ሰርቼ ዝም ብለሽ ስታስወጪ እመቤቴን ጓደኛዬ በቃ በዛ በኩል ነኝ። ገና 5 ደቂቃ በዛ በኩል ነኝ። 5 ደቂቃ እሺ። አንተ በላቸው ጨካኝ ሰው ግን እኔ መንገድ ሰጥቼ አንተ መንገድ በላቸው። ይሄ ውድድር ንገሪኝ፣ ግልጽ አድርጊልኝ። እኔ እወጣለሁ አልወጣም ንገሪኝ። በ5 ደቂቃ ውስጥ 150,000 ካልገባ ትወጣለህ። በ5 ደቂቃ ውስጥ 150,000 ይሰማል። 3 ሰዓት ጀምሮ እስከ 6 ሰዓት ድረስ ምንም አላመጣም። ወደ 500,000 ታልፋለህ እኮ ሰውዬ። ማለት ማጣሪያው እኮ ነው። 150,000 መግባት አለብህ በ5 ደቂቃ ውስጥ። ቪው ነው እንዴ? ቲክቶክ ቪው ነው ወይ? ሀባብ መጣልኝ። ማርያምን ያራዳ ልጅ ሀባብ መጣልኝ። ዲቦራ የሰላም በያቸው። አንዳንድ ልስገድ 2 ደቂቃ ብቻ ዲቦራ ልጅ ንግስቷ ቅድምም ሌላ ሰው አሳይቶ 74,000 ደረሰ። አሁን ደግሞ ሌላ ሰው አንዴ ልስገድ ብላለች። ግዴታ ማክበር አለብን። ግዴታ ነው። እስከዛ ማውራት ትችላላችሁ። ግዴታ ማኪ ስትመለስ ወሬያችሁን መቀጠል አለባችሁ። ግዴታ ሰግዳ መምጣት አለባት። እኔ አንዴ ሲሪየስ ላውራ። አንዴ በላቸው። አንቺ ዝም በይ በቃ። አንቺ ሚውት አድርጊያውን ሰው ለሽንት ወጥቷል። እንደምን ሆነ ነው? ዳኛ እኮ ናት። አንዴ አንተ ዝም በል። አንተ አንድ ነገር ምን አባ ነው? ስማኝ አንዴ አታምታታ። እርዳታ ፕሮግራም አለ። አንድ ሪስፔክት ለምን እኔም አላቆም መድኃኒዓለም ፋሚሊ በ70,000 ነው ሪስፔክት እኔ አላውቅም። አይደለም ባካስ ብለው ምናምን የገባሁት ችግሬ ነው በላቸው። ኩላሊቴ ፌል አድርጓር ብለህ እየተቀበልክ ነው ሰው አብረን እየሞከረን ነው መሰለኝ። ብራዘር ንገረኝ። እኔማ አጋጣሚ ነው የገባሁት። አድናቂ ሀባብ ያመጣል፣ ጊፍተር የለም። አንተ መጀመሪያ ወታደር ዘመተ 74,000 ገብተሻል። ኖርማል ነው እየሞከርሽ ነው። መቤቴ ፖሊሶቹ ሲመጡ አይታችሁታል። ፑሽ ተደረገ እኮ እንዲግማዬ። እኔም የምር ውትድርና ገባለሁ ወንድሜ። አንተ ብቻ አለው በለኝ እንግማ በእናትህ እዚህ ደርሼ 500,000 ልብላው እና ለተቸገረ ላከፋፍለው እንግማዬ። እንትን ስማ እስጢፍ እዚህ ውድድር ላይ የሚቀጥለው ውድድርን ተዘጋጅተህ እንደምትመጣ ተናግረህ ነው የምትወጣው። አዎ መናገር የምፈልገው ነገር አለ። ደግሞ አሁን የተወዳደረ ተወዳዳሪ ደግሞ መወዳደር ከፈለገ መወዳደር ይችላል። 100% ግን ሌሎቻችሁ እድል አታገኙ ማለት ሰው መወዳደር ግን የፈለገ መወዳደር ድጋሚ ይችላል። እኔ በምን አቅሜ የኔ ኩራቶች አንተና እንጂ ጮጋራውን እያጠገነ 15 ተመረጡ። መረጣችሁልኝ ጋይዝ። 15 ሞዴሬተሮች ማዳም ቅመምና ጀማሪ ጌመር ታፕታፕ ከሚያደርጉት ሰዎች መካከል 15 ሰው ምረጡ ብያቸዋለሁ። ለአሁኑ ሮብ የሚዘዋወሩ 15 ሰዎች 15 ሰዎች ለዚህኛው ሮብ 15 ሰዎች በደንብ ታፕታፕ ካረገ ሰው ምረጡ። በደንብ ታፕታፕ ካረገና ኮፒሊንግ ካረገ ምረጡ። ታይገር ፋሚሊ እንዳለ የነብሩ ምልክት አድርጉ። እኔ ነው ለእናንተ አሁን አንደኛ የዘፈን እጣይን ባጃጅ ለማድረግ እየተሯሯጥኩ ያለው። እባካችሁ ተቆቃውና ቴዲ ለመዝናናት ወደ ሌላ ሀገር ሄደዋል። እባካችሁ ጊፍተር ብዙ የለኝም። እንግማዬ ብድርም አመቻችተናል። ጋይስ ሁላችሁም እየሰማችሁኝ ነው አይደለ? ምረጡ። ከታፕታፕ ካረጉት ውስጥ ታፕታፕ ያደረጉትም ኮፕሊንግ ያደረጉት ሼር ያደረጉት ሪፖስት ያደረጉት መሳተፍ አለባቸው። የእሮቡ የጀማሪና የማዳም ቅመሞች ላይ ይሄ ቅዳሜ ግን የሚዘጋጀው የቢግ ጌመሮች ጌም ነው። እናንተን እመኑኝ ወደዚህኛው ትልቁ ወደ ታላቁ ሽልማት አመጣችኋለሁ። ወደዚህኛው አመጣችኋለሁ። ምን አልከኝ? በላቸው እየደበረ የገደልሽ ነው። እየሰገደች ነው። ግዴታ ሰግዳ መምጣት አለባቸው። እናንተ አውሩ። 2 ደቂቃ ምናምን ትወስድ ነው። ከዚህ በኋላ የሚቀረን የ15 ደቂቃ ማይሞላ
በላቸው ካለፋችሁ ነው። ሼር አድርግ እባክህ። ከዚህ በኋላ እየከበደ ነው የሚሄደው። 150 ሺህ እስቲ ይህንን እንደዚህ ቀና አድርጊ ውስጥ ሌጦ ቀና ይላል እንዴ? ኧረ ይላል። አንተ ምን ሆናል? እኮ ኦሪጂናል እኮ ነው። ኧረ ይረግባል ብራዘር። የምር ሙቀት እንዳይዝ እሺ ብራዘር፣ እጥፍ እንዳይልብሽ። ዝም ብለሽ ወሬ ቀጥይ አውሪ። በሬው አልተገደለም አይደል? በሬው ተገድሏል። የዚህ ጃካ አልተገደለም፣ አልሞተም። ይሄ በሬ የምር አልሞተም። በሬ ኖርማል ነው። ቀልጅ ይመችሽ። ያራዳል ዲቦራ ቤት አምታተሽ 100 ሺህ ገባሽ አይደል? ዋው ሪስፔክት፣ ማርያምን ሪስፔክት በሌ እንዴ። ለማ አይደለም ደረሰኝ። እኔ የምልህ እነ ሸማር ጋር ባልሰጠ ነው እንዴ በሌ? እኔ ከአርቲስት ጋር ተጫውቼ እኮ ነው 100 ሺህ የገባሁት። ትቀልዳለህ እንዴ? ዝም ብዬ ያሳዘኝ። እኔ በጣም ያናደኛል። እኒግማ ቆይ አሁን አይደለም እሺ፣ አሁን ፑሽ እንዳታረግ። ጆይን ባለ ቁጥር ግፍተሮችን አታጨንቅ። ቀስ ብሎ የራሳቸው ነው የምሰጡት። ጆይን ባለ ቁጥር እንግማ ለምን ታጨንቋለህ? ይመች። አንዱ ኩላሊቴ ፌል አድርጓል ብለህ ትሸቅላለህ። አንተ ገና ለገና 100 ሺህ ገባውና እኔን ለማድረስ እንግማ እያልክ ፌል አላረገም። ጤነኛ ነህ። አውቆ አላበድክም። አበድኩ ብለህ ነው የምትቀበለው። እኔ አላልኩም። ጤነኛ ነህ። ታወራለህ፣ ትበላለህ፣ ትጠጣለህ። አላበድክም። እና አንተስ እንዴ? እናንተ 100 ሺህ እኔ በላቸው ይብላው። ሻማር አደባባይ ስለገባሽ ምናምን አደባባይ ለማስታወቅ ነው። ኖርማል እኮ ቀልድ ስጀምሪ ቀልድ ነው በይኝ። አይገባኝም ያንቺ ቀልድና ቁም ነገር። ብርድ ስለመታሽ እኮ ነው። ኖርማል ነው። ታፕታፕ አድርጎ ይህን ጃኬት ቀቅዬ እንዳላጠጣ ከኔ ጋር ትፈጣጥን። በብርጭቆ ነው ማጠጣ ብራዘር። ሻት ነው ማስብል። አረ ስሜት አያተውን ግን እንዳይገጩ ሌላ መኪና ሲያል ዛሬ ካሸነፍኩ ማለት ነው ማውራት የምችለው በሌ እኔ አንተ ብታሸንፍ እግዚአብሔርን ደስ ነው የሚለኝ። ማርያምን እስቲ አንዳንዴ እስቲ ልብህን እስቲ ልብህን አረጋገው አንዴ። ልብህን አረጋገው አንዴ። ባባ ወጠጤነት ለማንም አልጠቀመም። ተረጋግታ አውራኝ። ና እስቲ ና አንዴ። የምትመክር አይመስልም። ና አንዴ ናውን ጠጋበር። ሻማር ምን ሆኖ ነው ያዘነው? ና አንዴ ሻማርን ቶ በቃ አንዴ ሌሎችም ያውራ። ለምን ብቻ ነው ቶ በቃ ሻማርን በቃ። አጋጣሚ ጊፍተር ቀርቶበት ደብሮታል ሻማር። የዓለም ዋንጫ መስሎት ነው እንዴ? ሜሲም አልቅሷል። ሻማር ቀለል አድርጌው ያራዳል። እኔም ኮስ ነው የሚለኝ ባምቢ ብሎት ነው። ሻማር እንዳይከፋሽ ማርያምን ያጋጥማል። ሳማ ንግስቷ መታለች። አንዴ ቆይ በቃ ይጀመር በቃ ይጀመር። ወደ ጌም እኒግማ በ5 ደቂቃ ውስጥ 150 ሺህ ያላገኛ ኤሊሚኔት ሆና ከጨዋታው እንግማ እስቲ ነገም የሆነ ነገር አድርግ እናቴ። 150 ሺህ ያላገኘ ተጫዋች በ5 ደቂቃ የሚሸማቀቃለሁ ሰው ሲሰጠኝ ራሱ በላቸው በቃ በላቸው። ቆይ አሁን ስሙኝ። ይሄ ጌም በየአንዳንዱ በየ5 ደቂቃዎች ልዩነት ሪዋርድ እና ኤሊሚኔሽን አለው። በአንዱ ኤሊሚኔሽን ሲኖረው በአንዱ ደግሞ ሪዋርድ። ኤሊሚኔሽን ሪዋርድ እያለ ነው የሚቀጥለው። ለምን መሰላችሁ? በመሀል ቦሪንግ ታይም እንዳይኖር የሚወስደው 45 ደቂቃ ነው። አይኖ አውቃለሁ 15 ደቂቃ ሞር ወስደናል። ዛሬ ትንሽ ዝግጅት ያልተደረገበት ያላደረጉ ልጆች የቀሩብን ልጆች ስለነበሩ ትንሽ ተወዛግበው ስለነበረ ነው። እሱም ቢሆን ግን ከዚህ በኋላ ከነገ ጀምሮ ነው የምናዘጋጀው። በሚቀጥለው ሳምንት የሚመጣውን ሰው 2 ጊዜ መጫወት የፈለገ 2 ጊዜ መጫወት ይችላል። ዛሬ ኤሊሚኔት የተደረገ ነገ ተዘጋጅቶ በደንብ መምጣት ይችላል። 500 ሺውን ለመብላት በደንብ መስራትና በደንብ መጫወትና መብላት ይችላሉ። መወዳደርና የምትጠየቁት 300 ሺህ ኮይን ብቻ ነው የምትጠየቁት 300 ሺህ ነው። ግን በየመሃሉ ባሸነፋችሁ ቁጥር ከ500 ሺህ ኮይን ውጪ የሚሰጣችሁ ሪዋርድ አለ። ላየን፣ ታይገር፣ ቤቢ ላየን እያለ በጣም ብዙ ሪዋርዶች አሉ። በ45 ደቂቃ ውስጥ የሚሰጡ ማለት ነው። ይሄ ጌም በጣም አስደማሚና አስደናቂ ተጫውተን ስቀን ተሸልመን የምንወጣበት መድረክ ነው። ቢግ ጌመሮችን ታዋቂ ሰዎችን ብቻ ደግሞ አይደለም የሚያሳትፈው። የማዳም ቅመምና የኖርማል ጀማሪ ቀንም አለ። የጀማሪ ጌመሮችም ቀን አለ። እሱን
እንደምታውቁት ነው ማለት ነው። አሁን በዚች 4 ደቂቃ ውስጥ 150 ሺህ ያልገባ ተጫዋች ከጨዋታው ኤሊሚኔት ይሆናል። 4 ደቂቃ ጋይስ 15 ሰዎችን እየመረጣችሁ ፋሚሊዎችን በመጀመሪያ ላመሰግናችሁ ሁላችሁም ቴንኪ ሶ ማች። የማመስገኛ የሪዋርድ የመሸለሚያ ሰዓት ስላለ እባክህ ሚዩት አድርግ። ይሄን 4 ደቂቃ እባካችሁ። እኔ እስካሁን ዲቦራ አንበሳ አለኛ የለህም 20 ሺህ ኮይን አለ ሪዋርድ ኦልሞስት የስ ኦኬ ጋይስ ሌትስ ጎ። አሁን እዚህ ጋር የምታዩቸው ሁሉም ሪዋርድ አላቸው። ስንት ማለት ነው? 20 ሺህ። ለምን እዚህ ድረስ ስለመጡ ሪዋርዶችን እያሸነፉ ነው እዚህ ድረስ የመጡት። ሰው ሽልማቶች ይኖራቸዋል፣ ግን ትልቁን ግን ለማሸነፍ ስንት ማግኘት አለባቸው? 300 ሺህ ፋሚሊ ማግኘት አለባቸው። ዛሬ እንኳን ሳያገኙት ቢወጡ ለሚቀጥለው ተዘጋጅተው ጠንክረው እንደሚመጡ በእርግጠኝነት ነግራችኋለሁ። እዚህ ሀገሬ ላይቭ መድረክ ላይ ስትጠሩ እባካችሁ ቪዲዮ ስሩ። ቤተሰቦቻችሁ ሞር ያውቃሉ። ቤተሰብ ፕሮሞት ታደርጋላችሁ። እንደ ቀጠሮ ይዛችሁ ኑና አሸንፋችሁ ተሸልማችሁ ሂዱ ጋይስ። አሸንፋችሁ ተሸልማችሁ ሂዱ። ስትመጡ ተናግራችሁ ነው እላለሁ ለቤተሰቦቻችሁ። አሁን 3 ደቂቃ ቀራል። በዚህ 3 ደቂቃ ውስጥ 150 ሺህ ያልገባ ተወዳዳሪ ከጨዋታው ኤሊሚኔት ይሆናል። 150 ሺህ ያልገባ ተወዳዳሪ ከጨዋታው ኤሊሚኔት ይሆናል ማለት ነው ጋይስ። ከጨዋታው ኤሊሚኔት ይሆናል ማለት ነው። ደቂቃዎች እየተቆጠሩ ነው። 2 ደቂቃ ከ50 ሰከንድ 2 ደቂቃ ከ50 ሰከንድ 2 ደቂቃ ከ50 ሰከንድ። ኦልሞስት ሰከንዶቹም ደቂቃዎቹም እየቆጠሩ እኔ 4ቱም ያልፋሉ ባይነኝ፣ ግን የሚመስለው ግን 4ቱም በአንድ ጊዜ ኤሊሚኔት ተደርገው ለሌላ ጊዜው 500 ሺህ ተዘጋጅተን እንምጣ ምናምን እያለ ይመስላል። ሻማ ምን ሺ በቃ ዛሬው ምናምን ብለን ለሚቀጥለው ተዘጋጅተን እንምጣ ሄያ 7 ሺህ ለበላቸው ሰጥተዋለች ጋይስ። ሄያ 7 ሺህ ለበላቸው ሰጥተዋለች። 7 ሺህ ለበላቸው ሰጥተዋለች። አሁን ሄያ በላቸው ግዴታ 150 ሺህ ለመግባት 41 ሺህ ኮይን ካገኘ የዚህን ዙር ኤሊሚኔሽን ያልፋል። ማኪ ስንት ካገኘች ማለት ማኪ 47 ሺህ ካገኘች የዚህን ዙር ኤሊሚኔሽን ታልፋለች። ስቲቭ ስንት ካገኘ? ስቲቭ 74 ሺህ። ስቲቭ ስንት ነው? 74 ሺህ። ስቲቭ እንትኑ ራሱ ጠፋ። ስንት ካገኘ? በሬ ብለው ሌላ ከሚበላው በላቸው ብለው እመቤቴን በላቸው እኔ ማውራት መስለው። ኧረ ፋሚሊ እኔ እኮ እናንተ ተማምጄ እኮ ነው መድኃኒዓለም እንዲቀብረር በላቸው። ከአሁን በኋላ ህጉ ስለሆነ ማንሳት አትችልም። 1 ደቂቃ ከ50 ሰከንድ አላችሁ። በላቸውን 150 ሺህ፣ ማኪ ኦሮም 150 ሺህ፣ ሻማርን 150 ሺህ፣ ስቲቭን 150 ሺህ ካላስገባችሁት የዚህ ጨዋታ የሚቀጥል ዙር አይኖረውም ማለት ነው። ይሄ ጨዋታ የሚቀጥል ዙር አይኖረውም ማለት ነው። አንዳቸውም ካልገቡ እዚህ ዙር ላይ እናቆመውና ሪዋርዳቸውን ወስደው ለሚቀጥለው ተዘጋጅተው እንዲመጡ ቀጠሮ እናስይዛቸዋለን ማለት ነው። ቀጠሮ ማኪያውን ለምሳሌ ለሚቀጥለው ስንት ቀን ካልኳት ከ2 ሳምንት በኋላ ካለች ከ2 ሳምንት በኋላ ተዘጋጅታ መምጣት አለባት። ከ3 ሳምንት በኋላ ካለች ከ3 ሳምንት በኋላ ተዘጋጅታ መምጣት አለባት። ቃላቸውን ያዙ ፋሚሊ። የመጡትን ልጆች ቃላቸውን ተቀብለን ሪከርዳቸውን ቁጭ አድርገን እናስቀምጥላቸውና ቀጠሮ እንይዝላቸዋለን ማለት ነው። ቀጠሮ ስንይዝላቸው ምን ይሆናል? በቀጠሮ ተዘጋጅተው መምጣት ይችላሉ ማለት ነው። ገባችሁ?
ሌትስ ጎ በላቸው 130,000 እንዴ በላቸው እየገሰገሰ ነው። በላቸው እየገሰገሰ ነው። አይ ቲንክ በላቸውን ብቻ መሲ ሄያ ይመቻችሁ። ጊፍተሮች ፎሎ ይደረጉ፣ ይመስገኑ። በጣም በጣም ፎሎ መደረግና መመስገን አለባቸው የዚህ ቤት ጊፍተሮች። እንደገና ተወዳዳሪዎችን ከትለው የሚመጡ ጊፍተሮች ፎሎ ይደረጉ፣ ቴንኪዩ ይባሉ። ጋይስ ሁላችንም በዙር እድል ስለሚደርሰን ጊፍተሮችን አመስግኑ፣ ክብር ይሰጣቸው። በላቸው እየገሰገሰ ነው። 1 ደቂቃ ውስጥ በላቸው 150,000 ከገባ ኤሊሚኔት አይሆንም ማለት ነው ከዚህ ጨዋታ። በላቸው ኤሊሚኔት ባይሆን ራሱ ከማጋ ይወዳደራል የሚለውን እሱ ጥያቄና ምልክት ውስጥ የሚገባ ነው የሚሆነው። ሻማርም ማኪም ስቲቭም 150,000 አልገቡም፣ ግን ስቲል ጨዋታ ውስጥ ናቸው። ሪዋርዳቸውም እንደተጠበቀ ነው፣ አይነካም። ወስደው ነው የሚሄዱት፣ ግን የ500,000 ላይ መድረስ አለባቸው ጋይስ። ሌትስ ጎ 50 ደቂቃ ቀረ። 50 ደቂቃ። ድል ለበላቸው ይላል ኮሜንት ሴክሽኑ ጠቅላላ። ስቲቭ በላቸውን በሌላ ስልኩ ሰፖርት እያደረጉ በረኔ በቴሌብር ስራ ለኩ ሲለሳ ነው እንደ ሲሪየስ ነው። በቴሌብር እንዳት በላቸውን ሁሉም ተባብረው ዛሬ ሌትስ ጎ ታሪክ ብቻ አይደለም ለሁሉም ነገር ይቀመጥ። 30 ሰከንድ ቀርቷል። ማኪ 100,000 ላይ አትሊስት እኔ 2 ሪዋርድ አለኝ የሚያኮራው ውጤት ላይ ነኝ እያለች ይመስላል። ሻማር 78,000 ድፋቴን አይታቸው መድኃኒዓለም እያላችሁ ምን ሞት ላያደርጋችሁ አንዴ ቆይ ማን ነው እንትን ይጮሃል ዲቦራ እንዲ ንግስቷ ኦኬ በላቸው እንዳታነሳ ማኪ 103,000 ላይ ኮራዳ እያለች ይመስላል። ስቲቭም እስቲል ምንድን ነው ሪዋርዱን ታመጫለች እያለ ይመስላል። ሻማርን ሪዋርዳቸውን ይወስዳሉ። እስቲል እንደተጠበቀ ነው፣ ግን እኔ ብርድ መጥቶኝ ማለት ነው ለሕክምና ማወጣው እንዳይበዛ ነው የምፈራው። በቃ እኔ በፍቅር ልሰናበት አይፒፒ እያልኩ ልሰናበት። እኔ ችግር የለውም። 3 በላቸው አሸንፏል ማለት ነው። በላቸው አሸንፏል፣ ግን እስቲል 500,000 ላይ አልደረሰም። እዛ ላይ ምንም እኛም አለን እናት አሁን ኤሊሚኔት ተደርጋቸዋል። 20,000 ላይ በቃ ጥሪኝ፣ በቃ ሼር አድርጊልኝ። ማውራት ይችላል አይደል? እስቲ ቦና ምንድን ነው የሚያወራው? እኔ ብቻ ነው ማውራት የምችለው። አንተ ዝም በል በቃ። አሸነፍክ አትወክብ። በእናትህ ሊገለኝ ነው እንዴ? ስሙኝ ማኪ ስሚኝ፣ ኤሊሚኔሽን ትደረጉና ማለት ነው ለ1 ደቂቃ በላቸው እንትን እንዳለ ይናገርና ከዛ ለሪዋርዱ ድጋሚ ሽልማት አላችሁ። ለሽልማቱ ተመልሳችሁ ትገባላችሁ ማለት ነው። ሼር አድርጊልን። እሺ ማመስገን የምትፈልጉት ነገር ካለ ስለ ሀገሬ በቃ ሼር አድርጊልን። እኒግማዬ በጣም ነው ማመሰግነው። ስቲቭ ስለ ሀገሬ ላይቭ ማለት የምትፈልገው ነገር ካለና ማመስገን የምትፈልገውን ሰው አመስግን። ቤተሰብ እሺ ሼር አድርጊልኝ እንትኑ ሲደርስ። ሌላ ደግሞ ማመስገን የምፈልገው በሌ ያራዳ ልጅ እማማ ትሙት በሌ ካልበላኸው ይደብረኛል ነው ምልህ። እኔ ሳምንት ገባለሁ ብዬ የገባሁት አንተን ሳይ ነው። የአራዳ ልጆች የሀገሬ የትም እንዳትሄዱ። 1 ደቂቃ እኮ ነው የተባልኩት። የት ልትሄድ ነው? 1 ደቂቃ በላቸው እስከሚያወራ። እናንተ ግን ማለት የፈለጋችሁትን ነገር ቀድማችሁ በሉ ነው። ከዛ በኋላ በላቸው ተናግሮ ከዛ በላቸው ለብቻው ይናገርና ከዛ በኋላ እናንተ ትገባላችሁ፣ ትወስዳላችሁ። ምንም የትም የሚያስኬድ ነገር የለም። 1 ደቂቃ ሌላ ማለት ምፈልገው አንድ ዝም በል ዲቦራዬ፣ እኔ ቆንጆ፣ እኔ ማለት ምፈልገው ዲቦራን በጣም ሚውት አድርጓ። እንዴ ሚውት አድርጎ አንዴ ላመዝገን ባክበረዛ ሚውት አድርግ። በጥፊ እንዳልጥል መጥቼ እንዴ ሚውት አድርጋ። እንዴ
ማኪዮሮ ሚዩት አርጊ የኔ እናት። ቴንኪዩ ማኪዮሮ። እሺ ሌላ ማለት ፈልገው ሀገሬ የላይ መድረክ ገና ኢትዮጵያ ላይ መጥቶ ማለት ነው። ገና ክልሎች ላይ እንዞራለን። ይሄ በጣም ትልቅ ታለንት ያላቸውን ወጣቶች ምናገዝበት ነው። ድምፄ እያስተጋባ ነው። ዋትፋክ ቆይ አውራ ሚውት ላድርገው። እሺ ሌላ ማለት የምፈልገው ነገር በቃ ዲቦራዬ በጣም ነው የምናመሰግነው። ሀገሬ የጥበብ መድረክ ሶሪ ጥበብ አልኩ ከኔ ጋር ስለምንትን ስለሚል ነው። ሀገሬ የጌም መድረክ ገና አድጎ ከዚህ በኋላ ክልሎች ላይ አፍሪካ ሀገሮች ላይ ገባሽ እነበላቸው አሁን ይሄን ያህል ፎሎወር ይዘው ይሄን ያህል ጊፍት የሚያደርጋቸው ሰው ይዘው ራሳቸውን አፕዴት አድርገው ጀማይካ ላይ መጫወት ይችላሉ፣ ቡሩንዲ ላይ መጫወት ይችላሉ፣ ኬንያ ላይ መጫወት ይችላሉ። ገባሽ አይደለ? ይሄ ፓወር ነው፣ ትልቅ ፓወር ነው። ገባሽ? እኔም ሀገሬ የጥበብ መድረክን ደግሞ አስፋፍቼ ትላልቅ ገጣሚዎች፣ ትላልቅ የሙዚቃ ታለንቶች፣ ትላልቅ አርቲስቶችን የምናግዝበት ይሆናል። ስለዚህ ዲቦራዬ በጣም መወዳት እህቴ ነች። የበላቸውንም ፓስፖርት ጨርሰን እዛው ዱባይ ላይ እንገናኛለን። ቴንኪዩ። እታች ጠብቀኝ። እታች እኔ የምልሽ አሁን ኤሊሚኔት ስለምትደረጉ መናገር የፈለጋችሁትን ነገር ተነግራችሁ ለበላቸው ብቻውን ታይም ልሰጠው ነው። እንዳትሄዱ ግን ታችሁ ነው ማለት የምትፈልጉትን ነገር ማመስገን የምትፈልጉትን ቤተሰብን ላውራ። እሺ አመሰግናለሁ ዲቦዬ። ፕሮግራሙ በጣም ነው የሚያምረው። ሀገሬ መድረክ በጣም ነው ደስ የሚለው። በጣም ደስ ብሎኛል። ቴንክ ዩ ሶ ማች። ለገና ደግሞ ቪዲዮ ሰርቼ ለፋሚሊዎች ነግሬ ነው የምመጣው። አመሰግናለሁ። ኢቲያንሱ ደግሞ ገለቶማ አከናት ኑኒስ ኢላ ሲኒን ጋጄ እያኔ ዋኒን ዲበ ለማን ዲበ ሰዲን ቡነቲ ፈካቲ ነመተከቶ ሶን ሚን ዱፌ ገለቶማ ላ እዚህ ስር ነው ቁጭ የምለው። እንግዲህ ሽልማት አለኝ አይደል? እንደምትመጪ በዛውም ከዛሬ 2 ሳምንት ገና ሽልማት አለ አይደል? እንደ ወደ ላይ ነው አለ። ኦኬ የሽልማቱ ሰዓት እሺ ማለት እሺ ሞኔ ጅራጋይታ ያጂ ነው። ኦኬ አሁን ሻማር የምትናገረው ነገር ካለ በልና። እሺ ዲቦዬ በጣም እውነት ለመናገር የሚገርም መድረክ ነው ስልሽ ሰው እየጓጓ ለማሸነፍ ላይ በጣም ምርጥ ጌም ነው። ልክ እንደ ፉትቦል ምናምን እንደምናየው ማለት ነው። አሪፍ ሀሳብ ነው። በጣም እናመሰግንሻለን። ኢቨን እኔ እዚህ ጋር ራሱ ሳፖርት ሲያደርጉኝ የማላውቃቸው ሰዎች ናቸው። ቱ ቢ ሆነስት መስዬ የትና የት እድገት በጣም የማመሰግነው። በጣም ቴንክ ዩ ሶ ማች የኔ እናት አመሰግናለሁ። በሊ መልካም እድል። ቴንክ ዩ ሶ ማች። እሺ ሻማር ታች ጠብቅ። ሪዋርዳችሁን ጠብቁ። ሻማር ኤምኬ ሚላኒ ሁላችሁም አሁን እዚህ የዛሬዋ ሀገሬ ላይቭ መድረክ ላይ የተወዳደራችሁ ሁላችሁም ሪዋርዳችሁን ጠብቁ። በላቸው ደቂቃህን ተጠቀም። ደቂቃ አለ። የኔ አእምሮ እነሱ ብላ ነው በቃ ያለው። እኔ ማወራውን ነገር እነሱ ልብ ውስጥ እንዳለ ነው የሚሰማኝ። ይሄ እንደ ሰው ታሪክ አላወራም። በቃ የኔ ልብ የኔ አእምሮ እነሱ ጋር ነው ያለው። እግዚአብሔር ምስክር ነው። ከዚህ በላይ አላወራም። እኔ እናንተ ጋር ነው ሁሉም ነገር ያለኝ። እኔ በህይወቴ ቲክቶክ ላይ ዛሬ ገና አዘስታችሁኝ። እናቴ ትሞት ዛሬ ገና እኔ ዲቦራ እንደዚህ አይነት ጌም ላይ አልጠበቅኩም። እናቴ ዛሬ አዘስታችሁ ለእናንተ እኔ ብቻ አንደኛ ስላደረጋችሁ በጣም ሙዚቀን ሆኑ። ቲክቶክ ላይ አመጣጥም በምር ግን እናንተ መጨረሻን ያሳመራችሁ። እግዚአብሔር እድሜና ጤና ይስጣችሁ፣ ክፉ አይንካችሁ። ለእኔ ያደረጋችሁ ውለታ ፈጣሪ ይመልስላችሁ። ለእኔ ትልቅ ውለታ ነው የሆናችሁ ዛሬ ትልቅ ከእናቴ ጋር የሚያገናኛችሁ እናንተ ናችሁ። እግዚአብሔር ምስክሬ ነው። እንደማንም እኔ ረጅም አላወራም። በቀኛል እናንተ የልብን ታውቃላችሁ። በጣም ነው የማመሰግነው ይህን ስላደረጋችሁ ብቻ። ሰው ሲሰማው ይስቃል። ሰው ሲሰሜቱን እኔ ማቆም እኔ ስለተሰማኝ ነው ያለቀስኩት እንጂ ለጊፍት ምናምን ለእኔ እንደዚህ ታደርጋላችሁ ብዬ አልጠበቅኩም። እና ቤትም አልጠበቅኩም። ዛሬ እንደዚህ እንደ ሌሎቹ የረጅም ቀጠሮ ምናምን ተይዞ የሚጫወት ጌም ላይ ራሱ ሰው ስፖርት ያደርጋል። ግን እኔ ዛሬ ቪዲዮ ሰርቼ ዛሬ ገብቼ እንደዚህ ስላዘሰታችሁ መድኃኒዓለም ቀሪ ዘመን ያዘሰታችሁ።
የነገ ብርሃን ይብራ አላችሁ ለእናንተ ትልቁ አመሰግናለሁ። በልዬ እንኳን ደስ አለህ በላቸውን። በነገራችን ላይ በላቸውን ሰፖርት ማድረግ የፈለጋችሁ ሰዎች እስቲል ሰፖርት ማድረግ ትችላላችሁ። እንደውም ለስገው በላቸውን 200,000 እናስገባው። 200,000 በሌን እናስገባው። በሌ ትንሽ ስሜታዊ ይሆናል። በሌን 200,000 እናስገባው እና ጋይዝ ፋሚሊ ቱጌዘር ፋሚሊ የሌሎችን ፋሚሊ እዚህ ስር ያላችሁ በላቸውን 200,000 እስኪ ሀገሬ ለበላቸው ለበሌ 200,000 ደፍኖ ይውጣ ጋይዝ 200,000 ደፍኖ ይውጣ። 200,000 ደፍኖ ይውጣ ጋይዝ። ስንት ነው የሚቀረው? 44,000 ነው የሚቀረው ጋይዝ። 44,000 ኮይን ተረባርበን 200,000 እናስገባው። በደንብ ደስታው ሙሉ እንዲሆንለት በደንብ ደስ ይበለው ጋይዝ። ደስ እንዲለው እንደው የሚያጫውተው ሰው ቢኖር እኮ በላቸው ወደ ቀጣዩ ዙር የሚወዳደርበት የሚፎካከርበት ነበረ። ግን ሁሉም ኤሊሚኔት ሆነ። ከጨዋታውን አላደረሱትም። ከእሱ ጋር አብረው አልሄዱም። ኤሊሚኔሽኑን ማለፍ ስላልቻሉ ነው ጋይዝ። ሌትስ ጎ ሌትስ ጎ ሌትስ ጎ በላቸው 200,000 ኮይን እንድፈነውና እንጣ በ3 ደቂቃ እናያለን። በ3 ደቂቃ ውስጥ 200,000 እናስገባው በላቸውን። በ3 ደቂቃ ውስጥ ሰዓትም ስለሌለ በ2 ደቂቃ ውስጥ 200,000 ማስገባት ከቻልን እባካችሁ በትትና ሀገሬ ላይ መድረክ በትትና 200,000 በላቸው እንድታስገቡ እየጠየቀቻችሁ ነው። በሌ ወደ ካሜራው ና በላቸው፣ ወደ ካሜራው ና። አንበሳ በላቸው፣ አንበሳ በሌ አንበሳው እየሮጠ ነው። ናቶ ለበይ እና ጋይስ በ2 ደቂቃ ውስጥ ለበሌ 200,000 እናስገባውና ተወዳዳሪዎች እዚህ የመጡ ተወዳዳሪዎችን አስገብተን ሪዋርዳቸውን ሸልመን በፍቅር እንለያያለን ማለት ነው። የዛሬው ሀገሬ ላይቭ መድረክ ይሄን ይመስል ነበር። ሁላችሁም ሀገሬ ላይቭ መድረክ ላይ መወዳደር የምትፈልጉ የማዳም ቅመሞች፣ አዳዲስ ጀማሪ ጌመሮች ተከታትላችሁ ለእናንተ ምሰራውን ቪዲዮ እዩና ቀናችሁን እወቁ። የእናንተም ቀን አለ። አዲስ ብትሆኑ እናስለምዳችኋለን፣ ወደዚህ እናመጣችኋለን። ያ ማለት ግን ማዳም ቅመምነታችሁን ትታችሁ ሌላ የምትሰሩትን ነገር ትታችሁ ወደ ጌም ኑ ሳይሆን ስራችሁን እየሰራችሁ በትርፍ ሰዓታችሁ እናግዛችኋለን። ሀገሬ ላይቭ መድረክ ታግዛችኋለች። እዚህ ጋር ተወዳድራችሁ ትሸለማላችሁ። ኦኬ ሌትስ ጎ። በሌን 200,000 ብናስገባው ደስ ይለኛል በ1 ደቂቃ ውስጥ ጋይዝ። ሌትስ ጎ። ማን ነው በእናታችሁ የሰማኝ? እንደው እግዚአብሔር ይስማው። ሳምባዲ 161,000 በላቸው ይቀጥል እኮ በላቸው 200,000 ሄያ 168,000 ሀገሬ ላይቭ መድረክ ማንንም ከማንም የማይበላለበት ሁሉም እኩል የሚታይበት የሚከበርበት ተወዳድሮ የሚሸለምበት ፕሮግራም ነው። 180,000 በላቸው 180,000 በሌ ቀንህ ነው ቀንህ ነው ቀንህ ነው ቀንህ ነው በሌ ቀንህ ነው ቀንህ ነው። 20,000 ኮይን 20,000 ኮይን 200,000 ኦልሞስት 16,000 ኮይን ኦልሞስት 16,000 ኮይን በለብል አባቴ በላቸው 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 እንዴ በላቸው አረ በላቸው አረ በላቸው ጋይስ ታይሙን እንጠቀምበት እንጠቀምበት። ሌትስ ጎ ሌትስ ጎ 11,000 200,000 ከገባ በላቸው የቢግ ላዮን ሽልማት ይኖረዋል። በላቸው 200,000 ከገባ ከሀገሬ የአንድ ላዮን ሽልማት ይኖረዋል። ገባችሁ ምላችሁ? በላቸው
200,000 ከገባ ከሀገሬ የአንድ ላዮን ሽልማት ይኖረዋል። ጋይስ በላቸው ቀጥለን እስከ 45 ደቂቃ somebody 200,000 ገባል። let's go በላቸው 207,000 ጋይስ 300,000 ከገባ ይሸለም እያሉ ነው ቤተሰቦቹ። በስንት ደቂቃ ውስጥ መሰላችሁ? ቆይ ጋይስ አሁን በ5 ደቂቃ ውስጥ በላቸው በ5 ደቂቃ ውስጥ 300,000 ከገባ ይሸለማል ማለት ነው። በ5 ደቂቃ ውስጥ ጋይስ በ5 ደቂቃ ውስጥ 45ኛው ደቂቃ ላይ ደርሰናል። ኦ ማይ ጋድ ጋይስ ኦልሞስት 1 ደቂቃው አልፏል። በ4 ደቂቃ ውስጥ ጋይስ ሌትስ ጎ ብቻውን እያጫወትሽ ነው ጋይስ። ምን ላድርግ? ለበላቸው እድል እንስጠው። ግን ኦልሬዲ ሪዋርድ አለው ጋይስ። ባይገባም የምንሸልመው ሽልማት አለ። በላቸውን ባይገባም 200,000 ስለገባ የሚሸልመው ሽልማት አለ። በላቸውን ፎሎ አድርጉት። ጊፍተሮቹን ሰፖርት የሚያደርጉትን በመጀመሪያ ደረጃ ጊፍተሮች ገብታችሁ የምትፈልጉትን ላይክ የግል ቢዝነሳችሁን ስራችሁን ማስተዋወቅ ከፈለጋችሁ 1 አንበሳ ከፍላችሁ ግቡ። አመሰግናለሁ። ጋይስ ምርት አገልግሎታችሁን ለማስተዋወቅ 1 አንበሳ መግባት ትችላላችሁ። ግን ጊፍተሮችን ሰፖርት የሚያደርጉ እንቁ ልበቀና ሰዎችን እንትን አድርጓቸው፣ ፎሎ አድርጓቸው። ቤቱን ሀገሬን ፎሎ አድርጉ። በላቸውን ፎሎ አድርጉ። ሌትስ ጎ ጋይስ። ኦልሞስት 2 ደቂቃ ከ45 ሰከንድ 2 ደቂቃ ከ45 ሰከንድ ካለፈ በሌ የ200,000 ሪዋርድ እና ሌሎችም 2 ሽልማቶች በአጠቃላይ 3 ሽልማቶች ይኖሩታል ማለት ነው። 3 ሽልማቶች ይኖሩታል ጋይስ። ሌትስ ጎ በላቸው። ሌትስ ጎ ጋይስ። ሌትስ ጎ ኦልሞስት 2 ደቂቃ ቀረ ጋይስ። የሀገሬ ላይቭ ገስት ጌም ሊጠናቀቅ 2 ደቂቃ። ከዛ በኋላ ምን ይሆናል? ሁሉንም አስገብተን ግዴታ ደቂቃው ማለቅ አለበት ስላላችሁ እናም እኔም ሀገሬም ስለተስማማውበት ልክ ናችሁ። ብቻውንም ቢሆን ይጨርሰው ብዬ እየጨረስኩት ነው። ደቂቃውን እየጨረስነው ነው። 1 ደቂቃ ከ40 ሰከንድ ሊያልቅ ጨዋታው። 1 ደቂቃ ከ40 ሰከንድ በሌ ከዚህ በላይ 300,000 ይገባል ወይስ በሌ እንደዚሁ 200,000 ላይ ነግሷል? በሌ አሸንፏል። ግን 10 ደቂቃ አይሆንም ጋይስ። ጨዋታው ህግ አለው ውዶቼ፣ ጨዋታው ህግ አለው። ተፎካካሪ ስለሌለው ከዚህ በላይ መቆየት አይችልም። ኦልሞስት 1 ደቂቃ። ሌትስ ጎ። አትሊስት 210,000 ያስገቡት ጋይስ። እና ከኔ የሚሰጠው ሪዋርድ ከዚህ በላይ ላይክ ኦልሞስት ወደ 170,000 ነው የሚገባው፣ 270,000 ነው የሚገባው፣ እንደዛ ነገር። ሌትስ ጎ ጋይስ። ሂዱበት። እኔ ለበላቸው የጨመርኩለት ሰዓት ነው ላይክ የጨመርኩለት ደቂቃ ሳይሆን በላቸው ሙሉ ጌሙን ብቻውን ጨርሷል ማለት ነው።
በላቸው። ሙሉ ጌሙን ብቻውን ጨርሷል። ኦልሞስት 30 ሰከንድ ይቀሯል ጌሙ ሊያልቅ። ጌሙ ሊጠናቀቅ 30 ሰከንድ። ሌትስ ጎ ሌትስ ጎ ሌትስ ጎ ሌትስ ጎ። በላቸው በ210,000 በላቸው በ210,000። አሜዚንግ በሌ አሜዚንግ። ዋው 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 በሌ ትችላለህ። በላቸው ልቆጥርለት ነው ማለት ነው። 1 3 ስል ጨዋታው ይጠናቀቃል ማለት ነው። ጋይስ የጨመርኩለት ደቂቃ በቂ ነው። ብቻውን ስለሆነ ከዚህ በላይ ደቂቃ መጨመር አልችልም። ፉክክር የለም፣ ሰውም የለም። ሰው እዚህ ድረስ መምጣቱ ለሱ ትልቅ ድል ነው። በሚቀጥለው ደግሞ መቶ በደንብ እንደሚወዳደር እርግጠኛ ነኝ። ሌላ 3 ሪዋርዶችን ያገኛል። ሰው 1 2 3 ጨዋታው አልቋል። ጨዋታው አልቋል። አይኖ ሰዓት በጣም እንደወሰድኩ አውቃለሁ ጋይስ። ዛሬ 12 ሰዓት ጀምሬ 1 ሰዓት ከ34 ነው የጨረስኩት። ያ ማለት 30 ኦልሞስት ከ30 ነው ከ40 ምናምን ደቂቃ በላይ ጨዋታው ወስዷል ማለት ነው የባከነ። ከዚህ በላይ የሚሆን ጨዋታዎች ሁሉ ህግ አለው። በሌ ደስ ብሎኛል። እንኳንም በ150 ሻሉ ነው 200 ሺህ ሆነግ። ቀጣዩን ሪዋርድ ተሸልመሃል። 3 ሪዋርዶች አለው። አንደኛው ቤቢ ላዮን፣ ሁለተኛው ታይገር እና 3ተኛው ላዮን ነው። ኦልሞስት ስንት ሺህ አለህ ማለት ነው? 50 ሺህ አለህ ማለት ነው። እኔ ጋ 50 ሺህ ሲሰጥህ 260 ሺህ ትገባለህ ማለት ነው። እንኳን ደስ አለህ በሌ ማለት የሚፈልገውን በል። ተወዳዳሪዎች አበባ እየሰጣችሁ ግቡ። ሪዋርዳችሁን ወስዳችሁ ምትሉትን ብላችሁ የእናንተ ስራ ነው። እኔ ምንም አልሰራሁም። የእናንተ ስራ ነው። እኔ ምንም ማውራት አልፈልግም ጋይዝ። የኔ ልቤና አይምሮ እናንተ ናችሁ ማለት ትችለ። በቃ ምንም ውስጤ ላይ ማውራት ፈልጉ እናንተን መድኃኒዓለም እኔ ውስጤ እንደተደሰተ አይምሮ እንደተደሰተ ሁላ ፈጣሪ እዚህ ደስታ ላይ ደርሶ ያሳያችሁ። እኔ የራሴን ደስታ እኔ ስለማያውቀው የእኔ ደስታ የእናንተ ፊት ፈጣሪ ያሳያችሁ። ፈጣሪ ዝቅ እንዳደረገ አይለፋችሁ፣ ከፍ ያርጋችሁ። እኔን ከፍ እንዳደረጋችሁ እኔ ከፍ እንዳደረጋችሁ ከፍ ያርጋችሁ። እኔ ቃል የለኝም። ከአበባን ጀምሮ ዋጋ አለው ለሰው ልጅ፣ ለእኔ ዋጋ አለ። እናንተ ከትንሽ ጀምራችሁ እስከ ትልቅ ከሰጣችሁ በላይ ይስጣችሁ። ከሰጣችሁት በላይ የምትመኙ ትንሽ በትልቅ ይስጣችሁ። ለእኔ በትልቁ ነው የሰጣችሁ። በጣም ነው ማመሰግናችሁ። በጣም ነው ማከብራችሁ። እሺ ጋይስ ጊፍተሮች፣ የማንኛችሁም ጊፍተሮች ልትሆኑ ትችላላችሁ። ሰፖርት ያደረጋችሁ እዚህ ቤት ገብታችሁ ፎሎ መደረግ የምትፈልጉ ፎሎ ላይክ መደረግ የምትፈልጉ ለመሳብና ፎሎ እንድትደረጉ ለማድረግ እሞክራለሁ። አስገቡ፣ ተወዳዳሪዎችን አስገቡ ጋይስ፣ አስገቡ። ጊፍተር ፎሎ አድርጉ ጋይስ። ጌመሮች ልትሆኑ ትችላላችሁ። አዳዲስ የማዳም ቅመም ጀማሪ ጌመር እዚህ የምንሰራ ሁላችንም ጊፍተርን ፎሎ ማድረግና ማመስገን ለእኛ ነው ጥቅሙ፣ ለእነሱ ሳይሆን ለእኛ ይጠቅመናል ማለት ነው ጋይስ። እኛ እንጠቀማለን፣ እነሱ ፎሎ በምናደርግበት ሰዓት እኛ እንጠቀማለን ማለት ነው። ሌትስ ጎ። ሪዋርዶቹ እስኪሸለሙ ድረስ ሁሉንም ተወዳዳሪዎች ሳቡልኝ ጋይስ። ሁሉም ተወዳዳሪዎች ይሳቡ። ጊፍተሮች ገብተው ፎሎ ይደረጉ። ሀገሬ ላይቭ መድረክ ይሄን ይመስል ነበር። ቃላቸውን እንቀበላለን መቼ ተመልሰው እንደሚመጡ ለመብላት 500 ሺውን ለመብላት ይሄው አይታችሁታል። አልገደላችሁም፣ አልገደለሽም። ማቂ አየሻል። ምንም ከባድ ነገር የለውም። በቃ ተወዳድረሽ ተሸልመሽ መሄድ ነው። እንድ ላይክ ለሙከራ ያህል ዛሬ አዲስ የመጀመሪያቸው ቀን ነው። ለሁለተኛ ቀን መቼ እንደሚመጡ ቀጠሮ ሲይዘናቸው ምን እናደርጋቸዋለን? ለሚቀጥለው እንዲመጡ እንነግራቸዋለን ማለት ነው። በቀጠሯቸው መሰረት ተዘጋጅተው ይመጣሉ ማለት ነው። እሺ ሪዋርዳቸውን ከመሸለሚያ በፊት ሁሉም ተሰብስበው ይለቁ ጋይስ። ተወዳዳሪዎች ማኪ ማለት የምፈልጊው ነገር አለ? ሜላኒ እስኪ። በጣም ነው የማመሰግነው።
በጣም አሪፍ ነው። ቴንኪዩ። እንደ መጀመሪያ እንግዲህ ለሚመጣው ጊዜ ማስተናግረን ቪዲዮ ሰርተን ነው የምንመጣው። እንደዚህ ተዘጋጅተሽ ላይ ይሄን ያውን ተዘጋጅተሽ መተሽ ቢሆን ይሄኔ በልተሹ ነበር ሽጉጢ። ይሄኔ ተዘጋጅተሽ ቪዲዮ ሰርተሽ ለቤተሰብ ነግረሽ ቢሆን የቀረሽ ስንት ነበረ? 100 ምናምን ሺህ ኮይን ብታገኝ ኖሮ እዚህ ላይ 500,000 ኮይኑን በልተሽ ትሄጂ ነበረ። አትዘናጉ ጋይስ፣ ቤተሰብ አትዘናጉ። ሀገሬ ላይቭ ጌም ላይ ትመጣላችሁ ኔክስት ዊክ ተብላችሁ ከተነጋገርን ያ ማለት ተዘጋጅታችሁ ቪዲዮ ሰርታችሁ ጠብቃችሁ። አሁን የማዳን ቋም ጀማሪም ስነግራችሁ እንደዛ ነው። ቪዲዮ ሰርታችሁ ተዘጋጁ። ከዛ ዝግጁ ስትሆኑ ለእኔ በጣም አሪፍ ነው ማለት ነው። ለእኔ በጣም አሪፍ ነው። እናንተም ተወዳድራችሁ ተሸልማችሁ ሊና የምትሄዱ ሽልማቴን እንዳያስኩት ይዤው አልመለስም። ሽልማቱ ለመውሰድ ተወዳድሮ ለመሸለም ነው። ሜላኒን ሳቡልኝ እባካችሁ ጋይስ። ማን ነበረ ሌላ ተሸላሚ የሆነው? እስጢፍ ነው አይደለ? እስጢፍን ጋይስ እስጢፍን ሳቡልኝ እባካችሁ እስጢፍን ሳቡልኝ ካለ እስጢፍን ሳቡልኝ። ሜላኒን ሳቧት ጋይስ፣ ከታች ነው ያለችው። ሜላኒን ሳቧት። ፎሎ እያደረጋችኋቸው ጋይስ። ፎሎ ሲደመር ምልክቱን ሁሉንም አትቁሩ። ጊፍተሮችን ፎሎ፣ ጌመሮችን፣ ተወዳዳሪዎችንም እዚህ ጋር ያሉትን ተወዳዳሪዎችን ፎሎ አድርጓት። ሀገሬንም ላይቭ መድረክ መሪዋንም ፎሎ አድርጉ። ቤተሰብ ሁኑ። ለቀጣዩ ዙር ሁላችሁም ተዘጋጅታችሁ እንድትመጡ ማለት ነው። ለቀጣዩ ዙር ተዘጋጅታችሁ እንድትመጡ ቃላችሁን የምንቀበልበት ሰዓት ነው የሚሆነው። ኦኬ ወይ ጀለስ ስሜታ የሆነሆነ ደስ እንትን በሉት ሼር አድርጉት ጓደኛ የነዳ ነው ይመስለኛል። ለአንተ ደስ ብሎ ቦሌ ነበር አደባባይ ላይ ነው ላይ የገባው። አላየሽም? ቤት እየገባ ይሆናል ያኔ። ስማ እስጢፍ የሚቀጥለው ሳምንት ተወዳዳሪ ስለሆነ በሚቀጥለው ተዘጋጅቶ ይመጣል። አንተ አሸንፈሃል 3ኛውን ሪዋርድ ማለት ነው። ትልቁን ማንም አላሸነፈም በአሁኑ። ሶ ጋይስ ሌትስ ጎ። እስጢፍ እስከሚመጣ እዚህ ጋር ያሉትን ፎሎ እያደረጋችሁ ጋይስ እስጢፍ ጋር ላኩት። እስጢፍ ጓደኛዬ ምን ሆኖ ነው? እሺ ጋይስ መሸለም ጀምራለሁ። ከትንሹ ነው ላይክ ዋት ኢዝ ዳት ጋይስ እስጢፍ ጋር ላኩት። ፋሚሊዎቼ መድኃኒዓለምን ዓለምን አሳያችሁኛ። ኢትዮጵያ ሆኜ አቤት እኔ እንዱ ምን ላድርጋችሁ? እኔ እንዱ ልቤ እኮ ምንም ማውራት አሽከርከር በቃ እኔ ዓለምን አየሁት። አሽከረከራችሁኝ። እናቴ ተሞተ። መድኃኒዓለም እንደው ያሰባችሁት ነገር ያሳካላችሁ። እኔ ምን እንደው ኧረ ነገ እንደው ጸልይላችኋለሁ። እውነቴን ነው የምላችሁ። እኔ የሆነ ቦታ ደርሼማ አሳያችኋለሁ። የሆነ ነገር ማድረግ አሳያችኋለሁ። እግዚአብሔር ከዛም መጥቼ ያለው እኔ አመጣጤን አሳመራችሁት። መድኃኒዓለም እስጢፍ 100,000 አልገባም አይደለ? እስጢፍ አንዱን ሪዋርድ ነው ብቻ ነው ያገኘው ማለት ነው። ማኪ የቤቢ ላይሆንና የታይገሩን 100,000 ገብታለች። እስጢፍ መጥቷል። ኦኬ ጋይስ አንድ ሰው እንትን ማለት አለበት ማለት ነው። ቆይ ለኤምኬ ሪዋርዱን እባካችሁ ለኤምኬ ሪዋርዱን ይሰጣትና ማለት የምትፈልገውን ነገር ብላ እንትን እናድርግ። እስጢፍ መጥቷል። ንግስቷ ኦኬ ኦፍኮርስ ላይክ እንደንትን ነው። ኤምኬ ሪዋርድ አላት። የፈርስት ሪዋርድ ጋይስ፣ ፈርስት ሪዋርዱን ለሁሉም አንድ ጊዜ ማናጀር ኤንግማ ጋይስ ይሄ ላይቭ ሀገሬ ላይቭ መድረክ ባይዘወይ በእንትን ነው። ይሄ ከኔ እንዲህ በሌ በላችሁ እንደ በሌ እንዲሁ 200,000 ኧረ በሌ እመቤቴን የሆነ ፊት አለ ማለት ነው። ከሰው ላይ ይሸመታል። እሺ በውስጥ አወራሻለሁ። ብራዘር ማናጀር ቀስቅሶ ነው ሼር ተደርጎ በኖርማል ተደውሎ ነው ና የተባልኩት። ኧረ እኔ በ3 አካውንት ነው ሼር ያደረኩት። ትቀልዳለህ እንደ
በቃ ዲቦራ 9,000 እኮ ይጨመር አድርጊውና አንበሳ አድርጊው ለግሬሱ። ስማ አንደኛው ሪዋርድ ሽልማት ስንት ከገቡ ነው? 50,000። ሁለተኛው ሪዋርድ ሽልማት ስንት ነበረ? 100,000 የገባ ነበር አይደል? ስለ የነበረው ስንት ነበረ? ስንት እናንተ ዲቦራ እንዳለ 3 እንኳን እኔ ነኝ የሄድኩት። ንግስቷ ዲቦራ ንገሪኝ፣ የእኔ ስንት ነው? 50,000 ነው። ቆይ አንዴ በሌ ይህን ቀይ ጃኬት እንዳትወልቁ። አኬር ነው ለካ ማየምር በሬው አልሞተም። አንድ ሪዋርድ ነው እስቲ ያገኘኸው። ለዚህ ነው የጠራችሁት? ይህን ለበላችሁ አሰጭልኝም ጓደኛ አይደል እንዴ? ለዚህ ትጠሩኛላችሁ? መኪና እየነዳሁ ብታጋጩኝስ? ኧረ በመድኃኒዓለም በሉ ቻው። የሳምንት ሰው ይበለን። ለዛሬ ሳምንት እንደምትገባ ግዴታ ቃል አለብን። ኦኬ ሁሉም አገኙ ሪዋርዱን ነው። ስብም ወጣ ማኪ ላይ ነብር እንዴ እንደተነግርት ማለት ጋይ ደግሞ ምንድነው? እንዴ ለማደን አይደለም እኮ የወጣሁት ለማጫወት በላቸው ማኪ ሁለቱ አግኝተዋል ማለት ነው። የምን የትኛው ምንድን ነው? ሶስተኛው ዙር ሽልማትን ነው ማለት ነው። የእናንተ ስራ እንደሆናችሁ ሻማር አንደኛው የእናንተ ስራ ሻማርና እስጢፍ አንደኛውን ዙር ሪዋርድ ብቻ ነው ያገኙት። አንደኛውን ዙር ሪዋርድ 100,000 አልገቡም። እስጢፍና ሻማር ግን እስጢፍ፣ ሻማር፣ ሜላኒ፣ ኤምኬ አንደኛውን ዙር ሪዋርድ ነው ያገኙት። ሁለተኛው ዙር ሪዋርድ ያገኘው ማን ነው? ማኪ ኦሮና በላቸው። ቀጥሎም ደግሞ በላቸው ሶስተኛውን ዙር ሪዋርድ ሳይቀር አግኝቶ ተሸልሟል ማለት ነው። ግን የትልቁን 500,000 ኮይን ሽልማት ላይ አልደረሱም። ግን እመኑኝ ከዚህ በኋላ የምትመጡ ሰዎች አሁን ለሚቀጥለው ቀጠሮ አስይዙኝ ማለት ነው። ሚላኔ፣ ማኪ፣ ኤምኬ እባካችሁ ካሜራ ክፈቱና መቼ እንደምትመጡ ቀጠሮ ሊያዝና የምትመጡበትን ቀን ንገሩኝ። ከዛ በኋላ በቪዲዮ በስነስርዓት ተዘጋጅታችሁ መታችሁ ይሄን ይመስላል። ምንም የተካበደ